የተለያዩ አካላት አሉ እነሱ የሚያስነሱ ጨዋታዎች ሊኖሩ ይችላሉ በዛ መልኩ እናየውም እንችላለን ግን ፈረሰ የተባለው ቦታም እየተሰራ ያለው ለሀገር ነው ሌላ ለማንም አይደለም እኔ ይሄን ሐሳብ አልገዛውም ይሄ ነው አቋሜ በዚህ ላይ ሌላ ጥያቄ ካለ እሺ ጠቅላይ ሚኒስትሩ የሰሯቸው ወደ ስልጣን ከመጡ በኋላ የሰሯቸው መልካም ነገሮች እኚህ ናቸው ብለው ለዘረዘራቸው የምችላቸው ነገሮች አሉ በጣም ብዙ ነገር አለ ብዬ አስባለሁ ለምሳሌ ከመሰረተ ልማቶች አንፃር ብናይ ለምሳሌ ትልቁ ዋናው ፍለፊታችን የሚመጣው አባይ ተጀምሮ ያለቀው በአብይ ነው ኦልሞስት ማለት ይችላል የተጀመረው በኢህአዴግ ነው ቢባልም እሱ የደረሰበት ወቅት ላይ ኦልሞስት ዋንኳን ያለቆረ ግድብ ነው ከዛ ጀምሮ ያን ሁሉ ትግል ተደርጎ ያለቀው በሱ አመራር ዘመን ነው ይሄንን ልንክደው አንችልም ልናቀለውም አንችልም እሺ አሁን አንዳንዶች ለምሳሌ አዲስ አበባ እውነት ነው ዩሮፕ መስላለች ውብ ተደርጋ ነው የተሰራቸው ዲያስፖራውም ያገሩም ነዋሪ የውጭውም ዜጋ እንዲገረምባት ተደርጎ ነው የተሰራቸው የሚደንቅ ነው ይላሉ አንዳንዶች ደግሞ ምን ዋጋ አለው ብልጭልጭ ነው ዜጎች ተፈናቅለው ብልጭልጭ ቢሰራ ምን ዋጋ አለው ይላሉና አንተ ምን ትላለህ ዌል ቴዲ አሁን እኔ ይወለ ኦነስት መሆን አለብኝ አይደለ ሄጂ አላየሁ ግን በጣም ብዙ ሰዎች ደግሞ ሊታይ በሚችል መልኩ በቪዲዮም እየቀረጹትም ቢሆን ፖስት ያደረጉ ሄደውም የምስክርነት እየሰጡ ቦታው ላይ ሆነው እየዳሰሱት በጣም ብዙ የሚገርሙ ሰዎች አይተናል ማለት ይሄን ምልህ እሱን ከሚደግፉት አካላት አይደለም ገብቷል ኒውትራል የሆኑ የውጭ ዜጎች ይሄዱ የሚናገሩት ነገር ታያለ ገብቷል አይደል ከዛ አንፃር የምትቀበለው የምታምነው ነገር አለ ቤተሰቦች የሚነግሩ ነገሮች አሉ እኔ ለምሳሌ ቤተሰቦች እህቴ ለምሳሌ ከካሳንቺስ ከተነሱ ሰዎች አንዷ ማለት ቪክቲም ነኝ ልበል እንግዲህ በዛ ሳይ ገብቷል እዛው ተነስተው ብዙ አጨቃጫቂ ነበር ግን እኔ ሁሉ ጊዜ ኢንተርቪው አረጋት ነበር ገብቷል እና ኢንተርቪው ሳረጋት አሚን ፊሊንጓን ስረዳው አሁን የተሰራውን ነገር ስታይ እዛነሱ የነበር ኤግዛክትሊ የነበሩበት ቦታ ላይ የተሰራውን ነገር ስታይ ሺስ ሃፒ ይሄን ዝግር ከአንደበቷ ሲወጣ ሰምቻለሁ ገብቷል እኚህ ነገሮች አንዳንድ እየተሰራ ያለው ነገር ማህበረሰቡ የተወሰነ መልኩ እየተቀበለው ነው የሚለው ነገር እንዳምን ያረጋኝ ነው ያለው ሄጄ ሳይ ደግሞ ሞር መሰክረው ነገር አለ እና በጎ ነው የሚል አመለካከት ነው ያለኝ እና አይ ቲንክ ተቀይሯል አዲስ አበባ የሚለውን ሐሳብ ሁሉም ሰው ነው የሚገዛው እና ያንን ሐሳብ ቀበላለሁ ሄጄ እስከማይ ድረስ ማለት ነው በዛ መልኩ ነው ማያ እሺ በመጨረሻ የምትለው ነገር ካለ እድሉን ተጠቀም Thank you ቴዲ በመጀመሪያ ቴዲ እንደው ቴዲ ብዬ ስምህን አክብሮት አለኝ ግን ከፍል ለፊቱ እንደው የሆነ ነገር ብጨምር ደስ ይለኛልና ፌር ቴዲ የሚለው እንደው ማረግ ከሆነም ቢገባል ፌር ቴዲ ማለት ለምንድነው እንደደወልኩ ነው ሁሉ ጊዜ አንድ ጊዜ ከዚህ በፊትም በጣም ብዙ ቦታ ሞክሬ I don't know ስክሪን አውት ያረጋው ይሆን አላውቅም ግን አንተ ጋር ግን ስደውል እኔ በቃ ለሁላችሁም ባልከው መልክ እኔ ስለደረሰኝ he's fair ብዬ ስለማስብ ፌር ቴዲ ብዬ ነው ለማወራው ነው ስላንተ እቺ ነገር እንትን ለማለት ፈልጋለሁ ግን በቴዲ ላይ አስተያየት መስጠት ትችላለህ እሺ ቴንክ ዩ ቴዲ በቴዲ ዘፈን ያው ብዙ ንግግሮች ያስነሳ ዘፈን ነው የዘፈነው እኔ በግሌ አክብሮት አለኝ አከብረዋለሁ ለታለንቱ ማከብራለሁ በሱ ዘፈኖችም አንዳንድ ስፔሻሊ በኢህአዴግ በነበረበት ዘመን ኢትዮጵያ ብሎ የዘፈነው ዘፈን ለኔ በጣም ትልቅ ትርጉም ያለው ዘፈን ነው በዛ በጣም አክብሮት አለኝ ግን አሁን ባለው ካሴት ላይ ግን አሁን ሰሞኑን በረቀቀው ላይ ግን በጣም ጥያቄ አስነስቶብኛል በፍጹም ዘፈኖቹ ሰምቻቸው ውስጤ ሊገቡ አልቻሉም ገብቷል ብዙ ሰው በዚህ ተቃርኖ ሊኖረው እንደሚችል አስባለሁ ለኔ ግን የተሰማኝ በጣም ሀዘን ነው ገብቷል ምክንያቱም እኔ ቴዲ ያተወሉ ብላ ቴዲ ሶሪ ምንድነው መሰለ እኔ ችግር አለብኝ ችግሬን አውቀዋለሁ መፍትሄ ግን እፈልጋለሁ ገብቷል አንተ መተህ ለኔ መፍትሄ ነው ልትነግረኝ የሚገባህ እንጂ ልትረዳኝ ካሰብክ ወይ ችግሬን ከተረዳህ ልታግዘኝ ልትረዳኝ ሞጣበት መንገድ ነው የምትነግረኝ እንጂ ችግሬን መተህ በትነግረኝ ኦሬዲ አውቀዋለሁ እኔ ምን ጥቅም አለው ለኔ ምንም የሚጠቅመኝ ነገር የለም ኦሬዲ አውቀዋለሁ
ወይ ያላየሁትን አቅጣጫ በዛ ቀን ሰፍቷል እኮ ምናምን ብለህ ልትነግረኝ ትችላለህ እንጂ ከዛ ውጭ ምንም ነገር የለም። ኦልሬዲ ያውቀዋል በመሜን ለኔ የቴዲ ዘፈኖች ሰምቻቸዋለሁ። የተወሰኑ ትራኮች እንዲሁ ከተወሰነ በኋላ ዋና እንደዚህ መጨቃጨቅ ያነሱትን ሀሳቦች ሰምቻቸዋለሁ። ለኔ እንደዚህ አይነት ስሜት የተሰማኝ ምን አዲስ ነገር የለም። ኦልሬዲ ስናቀው the last 8 yearsም ባይሆን the last especially 4 years ስንሰማቸው የነበሩ ነገሮች ናቸው በዘፈን አድርጎ ያመጣልን እንጂ አዲስ ሀሳብ አላመጣልንም። ቴዲ ፖለቲከኛ አይደለም ለሚሉ ሰዎች ደግሞ ቴዲ ፖለቲከኛ ነው። ቴዲ ፖለቲከኝነቱን ካመው እኔ የምለው ምንድነው ቴዲ why not በጣም ሞቢላይዝ ሊያደርግ የሚችል አቅም ያለው ልጅ ነው። ብዙ ሰው ሞቢላይዝ ሊያደርግ የሚችል ልጅ ነው። ሐሳብ ካለው ለሀገሩ የሚያስብ ያስብም እያልኳለሁ ለሀገሩ እንደሚቆረቆረው እንደሚያስበው ደግሞ እስከ ሞት ድረስ መሄድ ከሆነ ለምን ይሞታል? ሐሳብ አይዲያ የለውጥ ሐሳብ ካለው ለምንድነው በፖለቲካ ፓርቲነት የማይመጣው? ለምንድነው ህዝቡን በዛ መልክ የማይሰበስበው? ይሄ ትልቅ ሐሳብ ነው። ሐሳብ አለው፣ ማሰብ ይችላል፣ ማስተዋል ይችላል፣ መፍትሄ የሚሆን ነገር ይዞ መምጣት ይችላል ተብሎ የሚታመን ከሆነ ዘፈኑን ብቻ ማድነቃችን ምን ይጠቅማል? ለኛ ምንም አይጠቅመንም። ሐሳብ ይዞ ካለ እንከተለዋለን። በአዲስ ሐሳብ ሀገር የሚቀይር ሀገር የሚያስማማ አንድ የሚያረገን እንደሚዘፍነው አንድ የሚያረገን ነገር ሐሳብ ይዞ ይምጣ፣ በፖለቲካ ፓርቲነት ይምጣና ይምራል። ያን ጊዜ ቴዲን በሚገባው ቦታ ላይ ስለምናገኘው ውጤት ያለው ነገር ለሀገር ይሰራል። ዛሬ ግን መቶ ምንም ማቀውን ነገር በቅላጼ ቢነግረኝ ለኔ ትርጉም አይሰጠኝም። ህይወቴ ላይ ምንም ለውጥ አያመጣም ከመጨቃጨቅ ከመከራከር ውጪ። ሌላ ደግሞ አንድ በሽታ አለ አዲስ አበባነት የሚል አንድ በሽታ አለ። እሱን ደግሞ ጊዜ ይፈተዋል። እኛ ስለ ዘር ስለ ኦሮሞ አማራ ጉራጌ ምናምን እንላለን። ትልቅ ነቀርሳ አለ ደግሞ አዲስ አበባነት የሚባል እሱ ላይ ደግሞ እሱ መማችን ደግሞ ይመጣል ጊዜውን ጠብቆ። እሱም አንድ ችግር ሆኖ ተሰንክሮ የቀረብን አንድ ነገር አለና በዚህ ብዙ የሚነዱ በሞብ የሚነዱ ብዙ ሰዎች አሉ እና እዛ ላይም ሌላ ጊዜ እድል ሳገኝ መናገር ፈልጋለሁ። ቴዲዬ አከብርሃለሁ፣ እድሜና ጤና ይስጥልኝ። አመሰግናለሁ። እደግ። ቴንክ ዩ ወንድሜ፣ እግዚአብሔር አክብርልኝ። ቴንክ ዩ፣ እግዚአብሔር ከክፉ ይጠብቀው። አሜን 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 አሜን። እሺ የሚገራርሙ ጤና ይስጥልኝ። ሄሎ በላይ ስለሆነ የሚደውለው ሌሎቻችሁ ታፕታፕ አድርጉ። የተቆራረጠ ታፕታፕ ኮፒ ሊንክ አንዳንዶቻችሁ ሌብል 48 ሌብል 35 ምናምን ብለህ ዝም ብለህ ገብተህ ብቅ ጥልቅ እያልክ የምትወጣው የምትገባው ቼክ መስዬ ነው። ቼክ ቢሆን እኮ በቃ በትኖ ይወጣል። ታፕታፕ አድርጉ ቢያንስ ጊፍት ጋለሪ ሙሉ ያ ጣል አድርጉ። ዝም ብለህ ማየት የለም ስራ ነው በላቸው። ቴዲ ስራ ነው። ቁጭ አልኩት እዚህ ጋር ለስራ ነው እና ሁሉም የሚዲያ የሚያድገው እንደዚህ ነው። ወዳጆች ታፕታፕ አድርጉ። ቴዲ ሌቭል 30 የገባሁት እዚህ ቲክቶክ ላይ ክሬቲቭ ለሆኑ እውቀት ለሚያካፍሉን ታለንት ላላቸው ሰዎች ጊፍት ስሰጥ ነው። አይ በጣም ሌቭል 30 እኮ ጌም መጫወት ረድቷል። ቶሎ እንድትገባ አድርገዋል እና ጥሩ ስሰጥ ነው እንጂ እኮ እየሰጠህም እየተቀበልክም እንደዛ ነው መሆን ያለበት። እዚህ እኮ ለጋለሪ ሙሉ ስትላቸው አይታም አንዳንድ ጊዜ እንዲህ ምናምን ለሚሉ እኮ ሰኞ ነው ምን ይላል መሰለህ፣ ቲክቶክ አዲስ ነገር ጀምሯል። ዛሬ ሁሉ አይደለ አሁን የሳምንቱን ነው አፕዴት የሚያደርገው። ልክ አሁን ነገ አዲስ እንትን ያመጣላል። ይሄ መሰናክል ማለት ነው። እሺ ያንን ላይፍ ስትገባ ማንተ አስሞላቸው። አሁን ከዚህ ቀደም ምን ነበረብኝ መሰለህ፣ ይሄ እነዚህ ፐዝሎች ይመጣሉ ያ ፓዝል ቶሎ እና ላግ ያደርጋል ድምጻችሁ ማለት ነው። ያን ማስሞላት ሲጀምር በቃ ፍሎው በጣም ይገርማል። እና አሁን ኤስሪ ነኝ ቢቱ ነኝ ምናምን መሰለኝ እንደዛ ነው። ይሄ ደግሞ የሚሆነው በአድማጭ ተመልካች ነው። እዚህ ጋር እያያችሁ ከአበባ ጀምሮ ትናንሿን ነገር እየሞላችሁ የምትወያዩበት ቤት ነው። ጊፍት መሙላት አለባችሁ። አንደኛ አካውንቱ ይጠነክራል፣ ሁለተኛ ራሱን በቻለ መንገድ ጊፍት ነው። ኤስሪ ነኝ ኦኬ። ስለዚህ ፕሊዝ ሶሪ ሰው እዚህ መስመር ላይ አለካ ጤና ይስጥልኝ። ሃይ እናቴ ምንም አላማሽን እኛ ሀሜት አይደለም የሚያወራ ነው። እዚህ ቲክቶክ ላይ ካሉ ሰዎች ጋር ችግር የለም። እንዴት ሰላም ነው? ደህና ነኝ። በሀገራችን ጉዳይ እየተወያየን ነው።
እኔም በሱ ጉዳይ ነው የገባሁት። ጠቅላይ ሚኒስትሩ ወደ ስልጣን ከመጡ በኋላ አንዳንድ አገር አፍርሶ ያለው ነው። ምን ትያለሽ? ድብን አድርጎ አሁን ባለው ሁኔታ እኔ መናገር የምፈልገው ነገር ምን እንደሆነ ልንገርህ። እየሆነ ያለው ነገር በተለይ ማለት ነው የአዲስ አበባ ልጅ ምናምን ስንቶ እና ብሔር ተኮር ነው ወይ? አዎ ነው። ለምንድነው እንደዛ ያልኩበት ምክንያት በኔ በደረሰ ላይ ልነግርህ ስለፈለኩ ማለት ነው። በኔ በፋሚሊ ማለት ነው። እና አጎቴ ኢንስፔክተር ነው እዛ አገር ቤት ማለት ነው። እና የሆነ ኮሽ ሲል ትግራይ ምድር ላይ ድምፅሽን ከፍ አድርጊ በላት ትንሽ ማሰልጠኛ ተብሎ ይገባል ማለት ነው። አንደኛ ድምጿ ይሰማል ነው ትሰማለች፣ እሷ ግን ትንሽ ታፍኗል። ከፍ አድርጊ በላት። ኦኬ ከፍ አድርጊ። እሺ አሁን ይሰማል? አሁን ይሰማል። እሺ። እና ገና ለገና ትግራይ ላይ የሆነ ኩሽታ ነገር አለ ከተባለ እንዳለ የትግራይ ወታደር ምንም ይሁን ስልጠና ተብሎ ይገባል። አንድ ሁለተኛ ነገር ደግሞ አሁን ላይ ቆይ ካርታ ማምከን የሚባል ነገር ከመጀመሩ እንደመጣ ልታስረዳኝ ትችላለህ? ትንሽ ቅርበት አለ ብዬ ስላሰብኩ። ምን የሚለው ካርታ ማምከን ሰምተህ አታውቅም? ካርታ ማምከን ማለት የይዞታ ማረጋገጫ ያላቸውን ሰዎች ወይ የቤትና ተሰጥቶሃል። ከ67 ዓመተ ምህረት ጀምሮ የተገበረበት ቦታ ካርታ የነበረው ነገር ግን ወደ ዲጂታል ሊቀየር ሲሄድ ምን ተባለ? መክኗል። ነርቨስ ሆናለሁ ይሄን ነገር ሲስተም ላይ የለም ይላል። አይደለም አምክነነዋል ማለት ኖ ሞር በእናንተ ይዞታ ስራ አይደለም፣ ወይም ደግሞ ይሄ ቦታ በእናንተ ስር ስለመሆኑ ምንም ማሳያ የለም ከመክኗል ነው እያልሽኛለሽ። እንደዛ ይላሉ። ካርታው ግን አለ። ይሄ ማለት ወደ ዲጂታል ሊቀየር ሲሄድ ሲስተር እኔ ቦታውን የሆነ ነገር ልሰራበት ፈልጌ ዲጂታል ካርታ አስቀይሪ ተብላ ነበረ እና ሄደች፣ ውክልና ስላላት ማለት ነው። ልክ ስትሄድ ይሄ ነገር ከመከነ 2 ወር ሆኖታል። ገብቶሃል? እና መክኗል ተብላ ተመለሰች። አሁን እናቴ ይሄን ነገር ብትሰማ እራሷን ነው የምታጠፋው በጣም በእርግጠኝነት። እኔ እንጃ ብቻ እኔ አላውቅም። እንደዚህ አይነት ህግ ቤትም ዓለም ላይ አለ ብዬ አላስብም። ይሄ የደረሰብሽ በማንነታችሁ ምክንያት ነው? እንደዛ ነው የምታስቢው? እኔ በብሔር ምክንያት ነው የምለው። ብሔር ነው የምለው። ለምን እንደዚህ የደረሰባቸው እናንተ ተመርጠው እንደዚህ የደረሰባቸው አሉ? በደንብ ይኸውልህ፣ አሁን እኛ አስፋልት ላይ ነው ቤታችን ነው፣ አስፋልት ዳር ነው። 500 ካሬ ነው። ይሄ አልኩህ ከ67 ዓመተ ምህረት ጀምሮ ስትገብርበት የኖረችው ካርታ በስሟ ያለ ነገር ግን ወደ ዲጂታል ቀይሩ ስለተባለ ልትቀይር ነው አልኩህ። ሲስተር ውክልና ስላለ ስትሄድ እኔ መስራት መፈልገውም ነገር ስለነበረ ምን አድርገውታል? መክኗል የሚል ወረቀት እኔ ልልክልህ እችላለሁ በውስጥ አሁን በዋትሳፕ ማለት ነው። እንደዚህ አይነት ነገር ላይ ነው ያለ። ምን አይነት ነገር ነው እየተካሄደ ያለው? ይሄን ጥያቄ ብትጠይቅልኝ። እስከዛ ቀን ድረስ እናንተ ግብር የከፈላችሁበት ደረሰኛለ? ሁሉ ነገር ማስረጃ አለ። የተሰጠን ካርታ የነበረው መጀመሪያ የተሰጣት በስሟ ካርታ ሁሉ ነገር አለ። ግዴታ ካልሆነብሽ አለመናገር ትችላለሽ። ስፔሲፊካሊ አካባቢ የት አካባቢ? በጣም ነርቨስ ስለሆንኩ አሁን እናቴ ብትሰማ ምንድን ነው የምትሆነው? ክፍለ ከተማው ቦታው ለአንተ መስፍን ዝም በል፣ ልጅቷ ታውራ፣ ብሶቷን ታውራበት። እኔም አንድ ጊዜ ቆይ መናገርም አለመናገርም ትችላለሽ። ግን ክፍለ ከተማ የት ነው? ይህን ነው ክፍለ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ ነው። ንፋስ ስልክ ላፍቶ ወደ ብስራተ ገብርኤል አካባቢ ነው ቤታችን። ብስራተ ገብርኤል የት ቀበሌ ነው? እዛ ሰፈር ያለው ነገር ብቻ እህቴ፣ እኔ እዛ አካባቢ ነኝ። 24 ነሽ?
አንድ ጊዜ መስፍን በእናትህ 23 ነኝ 23 ቀበሌ በኢየሱስ እሺ ንገሪኝ ታሪኩ የድሮ 23 ወረዳ ቀበሌ 12 ቀበሌ በጣም ሀብታም ሰፈር ነው ንገሪኝ እህቴ እስኪ በደንብ ንገሪኝ ወለ ያለው በሙሉ ነው ሳሙራው ሰፈር ማለት ነው ሳሙራው የኑስ ምናምን እነ ጴጥሮስ አውቀዋለሁ እኔ ኤስኤስ ነው የተማርኩት እህቴ አውቀዋለሁ ተናገሪ እስኪ ታሪኩን በደንብ እኛ እሱ ጋር ነው ቤታችን ኤስኤስ አጠገብ ነው እስኪ ቴዲ ይሄ ነገር እውነት ከሆነ እሷ በቢሯ ምክንያት መላክ ይችላል ትክክለኛ በቢሯ ምክንያት እኔ ካርታ የመከነባቸው ማአሶች አሉ ምክንያቱም እንደዚህ ሊሆን እንዴት ይችላል ነው እንዴት የተገበረ ቴዲ ካርታ የመከነ ካርታ የመዳኒያለ መስፍን የሚባል ሰው አስቁመው ቴዲ መስፍን የሚባል ሰው አስቁመው የግፈኛ ተባባሪ ልጅቷ ታውራበት መስፍን ትንበል አንዴ ምናባ ገባ አንተ ቤት አንዴ ኃይለ ቃላት ተናገሩ አንዴ አወርዳቸዋለሁ ይሄ በጨዋ ቋንቋ የምንነጋገርበት ነው አንቺ ፈቃድሽ ከሆነ መረጃዎቹን ላኪልኝ ለኔ እኔ ልክልሃለሁ እንዳላልኩ ኮኮ ላኪልኝ ይሄን ነገር እኔ ራሴ አጣርቼ እዛ አካባቢ ጠይቄ የሚሉትን ለህዝብ አቀርባለሁ ምላሻቸውን እነግርሻለሁ አንቺ አይደንቲቲዋን ቤተሰቦቿን ስሟን እንዳታውጣ ሄደው ያፍኗታል እናቷን ቤተሰቦቿን ልጆቿን ነው የሚያፍኑት ምንም እንዳታውጣ ቴዲ የእሷን ታሪክ ብቻ አንተ ተቀበል እያንዳንዱ መረጃዋን ተቀበል ኤክስፖዝ ሳታርግ ስማቸውን ሳታርግ ታሪኩን ግን ማቅረብ ትችላለህ ሄደው ቤተሰብ አስፈራርተው ይሄን ነገር አንተንም ጭምር ነው እንትን ውስጥ እንዳትናገር ነው የሚያደርጉት እነዚህ ሰዎች እኔ እንደዚህ ገጥሞኛል ከዚህ በፊት አንድ ልጅ ኦሮሚያ ክልል ምንድነው ጽፈት ቤት መጥቶ ግቢያችሁን ፈልጓለሁ ለፓርኪንግ ፈልጓለሁ ብሎ ሊያፈርስ ነው ተባለ አንድ የህግ ሰው ላስገባልሽ ሰማኝማ ሊያፈርስ ነው ብለው እህቴ ተረጋጊ እንዳትሄጂ ቴዲ ማናግራት በደም ድምጽ ታፍኗል ትንሽ ቆይ እህቴ ትንሽ ተረጋጊ እሺ ይኸውላችሁ በደንብ ስሙ እቺ ልጅ ያለ አግባብ ተበድላ ከሆነ ይሄ ነገር የምትሰሙ ሰዎች በጣም በጨዋ ቋንቋ ጥያቄ የምናቀርብላችሁ የሆነው እንዲህ ነው የተፈጠረው ይሄ ነው ብላችሁ ነገሩን ለህዝብም እንድንናገር ማለት ነው ግብር እየከፈለችበት የነበረ ቤቷ እናትየው አልሰማችም መክኗል ነው ያሏት ምን ማለት ነው መክኗል ይገባችሁ ስለዚህ ንፋስ ላፍቶ ክፍለ ከተማ ቀበሌ 23 ነው አይደል ያልሽው የድሮ ወረዳ 23 ቀበሌ 12 ወረዳ 23 ቀበሌ 12 ኤስኤስ ትምህርት ቤት አጠገብ ማለት ነው ብስራተ ገብርኤል ፊት ለፊት ማለት ነው we're talking about $100 million $100 million $50 million ብር የሚያወጣ ብር 60 ሚሊዮን ብር የሚያወጣ ቦታ ነው የምታወራው አዲስ ድምጽ ታፍኗል ልክ እንዳንቺ እንደዚህ አይነት ተግባር የተፈጸመባቸው አሉ እኔ ያለሁት እያየከው ነው ቁጥሬን እኔ ያለሁት ውጪ ነው አይደል ሶ እኔ ሲስተር ራሱ ማለት ነው ከመደንገጧ የተነሳ የነበራት ሌላ ሰው አለ ወይ ነው እኔ የመጀመሪያ ጥያቄ የነበረው ሌላ ሰው አለ ወይ ይሄ ወረቀት ስንት ጊዜው ነው ወረቀቱን አልኩ ስታነበው ትደነግጣለህ አንተ ራሱ ማለት ነው ከነ ካርታው ከነ ምኑ ልክልሃለሁ እኔ ችግር የለብኝ ነገር ግን እዛ ጋር የሆነ ያለው ነገር የብሔር ነው ብዬ ነው ማስበው በቃ እኔ በጣም ነው እየታመምኩ ያለሁት እየታመምኩ ነው እናቴ አሁን ብትሰማ ምንድነው የምትሆነው በቃ እኔ ቤት ሰራለሁ ፊት ለፊት ላይ የሆነ ነገር ልከፍት ስለፈለኩ ስለነበር አማክሪያት ነው እሺ ብላ ውክልናዋ ለልጇ ሰጣ ማለት ነው ይሄ ሁሉ ነገር እንደተፈጠረ ካወቀች ተከብራክ በኖረችበት በተከበረችበት በዳረችበት በኳለችበት ቤትሽ አይደለም ስትባል ምንድነው የምትሆነው ሰው ነው ወይ የምትሆነው ነው እናት ሰው ትሆናለች ወይ
ሰው ትሆናለች ወይ? ቆማ ትሄዳለች ወይ? አታልቅሽ። በጣም ብዙ ሰው እያደመጠሽ ነው። ከነሱ በኩል ያለውን ደግሞ ምላሽ በተቻለ መጠን ላደርስሽ አደርጋለሁ። ፕራይቬሲሽን ግን እንጠብቃለን። ፕራይቬሲዋን እንጠብቅ። እህቴ ይኸውልሽ፣ እኔ ሀብታሙ በሻ እባላለሁ። አዲስ ታይምስ ለቴዲ ብቻ አይደለም፣ በውስጥ ለእኔም በዚሁ በቲክታክ ሜሴጅ አድርጊኝ፣ ፎሎ አደርግሻለሁ። እንከታተልሽ፣ ሀሳብሽን እንከታተላለን። ቆይ አንዴ መስፍኔ፣ ሀሳብሽን እኛ ቴዲ ታማኝ ነው፣ አይዞሽ። የቤተሰቦችሽን እውነት የቤተሰቦችሽንም ኢንፎርሜሽን አያወጣም። ለእኔም በውስጥ እንትን በይልኝ። እነዚህ ላሉ ለሌሎች ሰዎች አትስጪ ምንም አይነት መረጃ። ቲክቶክ ላይ ደግሞ ቴዲ ከፈለክ ዋናው ቲክታክ ላይ ነይ ግቢ፣ ነይ በቲክታክ ነይ ቴዲ ከፈለክ ነይ ግቢ። ቲክቶክ ስምሽ ማን ነው? ዋ ብቻ ነው ፊደሉ። ዋ ኖ ዋ ብቻ በአማርኛ ዋ ነው ነው። ሞዴሬተሮች ዋ ስትመጣ ዋ ሚል ስትመጣ አስገቧት። ቴዲ ነይ ግቢ፣ ነይ ግቢ። ቴዲ ቴዲ እሺ፣ እኔ የልጅቷ በደል ትክክለኛ ከሆነ እኔ ማብሪያት ነው የምቆመው። ይሄ ነው የሚያስፈልገው። በብሔሯ ምክንያት ህጋዊ ሰነድ እያላት መንግስት ዝም ብሎ ካመከነ ከማንም በላይ ድምጿን አሰማለሁ። ነገር ግን እኔ የማውቀው ካርታዎች ይመክናሉ። ብዙ የመከኑ ካርታዎች አውቃለሁ። አንዳንዶቹ ተጭበርብሮ የተወሰዱ ካርታዎች የቀበሌ ቤትን እንትና ማን ነው? አንድ የመከላከያ የደቡቡ ልጅ የመከላከያ አባል ነኝ የመከላከያ ተሸላሚ የሆነ ኤርሚያስ ጋር የሚቀርበው ታውቃለህ? ማን ነው እሱ? ቀዩ የደቡብ ልጅ ኤርሚያስ ጋር ጋዜጠኛ የጋዜጠኞች አንተነን ነው የሚለው። ከስር ይኸውልህ ቴዲ፣ እኛ ተረተሩትን ተውና ይኸውልህ ምን ትላለች? ፈሪ ለእናቴ የምትለው አንዴ ሌላ ሰው ተመሳሳይ ታሪክ ያለው አለ። አንዴ ቴዲ ኦኬ በቃ አየህ፣ ግፍ አንተ ለመሸፈን ነው የምትሄደው። እኛ ቴዲ አዲስ ታይምስ እንትና መስፍንን ስማውና ችግር የለውም። ኦኬ እናወራበት። አስጨርሰኝ። ታወራለህ። በሰው ችግር ፖለቲካ ከምትሰራ እሱ አሁን የክራይ ቤቶች የፕሮፌሰር ላጲሶ የክራይ ቤት ያረፈበት ቦታ ላይ ቤት ሰሩ። ሰፊ ግቢ ስለነበረ ማለት ነው። ከዛ ግብር አወጡበት። ክራይ ቤቶች የራሳቸውን ቤት ኢንቨስቲጌሽን እንትኑን ሲያደርጉት ጥናት ሲያጠኑ የፕሮፌሰር ላጲሶ ቤት ግቢው እዛኛው ሁለተኛው ቤት የተሰራበትን ያጠቃልላል። ፍርድ ቤት ተከራከሩ። ያ ቦታ እንዲመክን ተደረገ ማለት ነው። አንዳንድ መንገዶች የሚወጡበት ካርታዎች ደግሞ ወይም ልማቶች የሚያስነሳቸው ቦታ ያመክኑና ግን ትክ ይሰጣሉ። አሁን እሱን እኮ ነው የምንለው። አሁን ትክ ይሰጣሉ እንጂ በብሔሯ ምክንያት ትግሬ ስለሆነች አንድ ጊዜ መስፍኔ ትግሬ ነሽ ተብላ ካርታዋ ከመከነ እኔም ድምፅ ሆናለሁ። አንደኛ እሷ ትግሬ ነኝ አላለች፣ የትግራይ ተወላጅ ነኝ ብላለች። አንዴ ቆይ፣ እራሷ ነች ያለችው። አንዴ ቆይ አልኮ እዚህ ጋር እናንተ የምትመልሱት መልስ አይደለም ይሄ። ትክክል። እዚህ ጋር እሷ 50% ነው የምንሰማት፣ የእሷን ምላሽ እንሰማለን። የሚመለከተው አካል ይሄን ሰምተው አዲስ ታይምስ የሰፈረሽ ልጅ ነው ዋ ይሰማሻል አይደለ? የሰማው ነው ቴዲ፣ የሰማው ነው። ነገሮችን በሰለጠነ መንገድ እኮ ነው የምናስይዘው ማስኬድ ያለብን። ተበዳይ ናት እች ልጅ። 50% እሷን እንሰማለን፣ ቀሪውን ደግሞ ለሚመለከተው አካል አጣርቶ ምላሽ መስጠት አለበት። እሷ እያለች ያለች ቴዲ እዚህ ጋር ላሉ ሰዎች ማናቸውም ኢንተራፕት አታርጓት፣ ሚዩት አርጉ። ኢንተራፕት አታርጓት። የምጠይቋት ጥያቄ ካለ ብቻ እኔ ስፈቅድላችሁ ነው የምጠይቁት። አንዳችሁም ኢንተራፕት እንዳታርጓት። እሺ፣ የተፈጠረው ነገር ከሀስከፈል ነገር ነው። ከሀስከፈል ልንገርህ። እሺ፣
እኔ ይሄ ቤት ማለት ነው አይደለም እኔ ታላላቆቼ የተወለዱበት የተዳሩበት ቤት ነው ከመጀመሪያው እና ለእናቴ ያንን ቤት ስታገኝ ውርስ ነው ያገኘችው ከእናቷ ማለት ነው። ከዛ ወደ ስሟ ወደ ራሷ አዝሯለች። ከ67 ዓመተ ምህረት ከአባቴ ጋር ከተጋቡ በኋላ እንትን ያሉበት ነው ማለት የገበሩበት ነው አንደኛ። ሁለተኛ ደግሞ ኖርማሉ ካርታ እኮ አለ። ኖርማሉ ወረቀቱ ካርታ አላት። አሁን ወደ ዲጂታል አዙሩትና ስለተባለ የሆነ ነገር ልትሰራ ስትሄድ መጀመሪያ ዲጂታል ካርታ ይጠይቃሉ። ያ ቦታ ደግሞ እኔ ልሰራበት የፈለኩት ነገር አለ እንዳልኩክ። ከዛ ሲስተር ውክልና አላት ብያለሁ። ውክልና ስለሰጠቻት ትሄዳለች። የት? ክፍለ ከተማ ሁሌ ያመላልሷት ነበር። መጀመሪያ ያመላልሷታል ዝም ብለው። ከዛ መጨረሻ ላይ ዓርብ ዕለት ማለት ነው ጁማ ምን አረገች? ወረቀቱን እስኪ የሆነ ችግር አለ እናንተ መሬት ላይ ትላታለች። አንድ ጽፈት ቤት ያለች ሴት ምንድነው እሺ ችግሩ ምናምን ስትላት ወረቀት ፋይልሽ እንዲወጣ ሂጂና እታች ቢሮ ቁጥር ነግራት እንድትሄድ ታረጋታለች። ከዛ ያንን ቢሮ ቁጥር ስትሄድ ጊዜ የእናንተ ፋይል ወጥቷል፣ እንዴት ካለኛ ፍቃድ ፋይላችን ሊወጣ ይችላል ብላ ሲስተር ትከራከራለች ማለት ነው። ስትከራከር ጊዜ እንደዚህ ብለሽ ሂጂና እዛ ስትጠይቂ አሁን ይሰጡሻል ይላታል። ከዛ ተነስታ ድጋሚ እዛኛው ቢሮ ትሄዳለች። ስትሄድ ወረቀቱን ይሄ ነው የእናንተ ችግር ይሄ ነው ብሎ ወረቀቱን ይሰጣታል። እዛ ወረቀት ላይ የሚለው ምንድነው? ካርታ ማምከን፣ የእናንተ ካርታ መክኗል ነው የሚለው። ከዛ ወላሂ ነርቨስ እየሆንኩ ነው። ብቻ አይዞሽ እህታችን ተረጋጊና እውነቱን ያለውን ሁሉ ተረጋግተሽ ስሜታዊ ሳትሆን ንገሪኝ። አይዞሽ እኛ አለን ከጎንሽ። አይዞሽ ምንችለው እናደርጋለን። ባለጊዜዎች አሉ ሀገር እያጠፉ ያሉ፣ አትፍሪያቸው። ሀሳብሽን ግለጭ። እኔ ምንም የሚመጣብኝ ነገር የለም። እኔ ላይ ምንም አይመጣም። ቤተሰቤ ላይም ከሆነ ሪስኩን ወስዳለሁኝ። ራሴ ስለሆንኩ ሚዲያ ላይ እንደወጣ የሆንኩት ራሴ ስለሆንኩኝ ማለት ነው። እኔ መልስ ነው የምፈልገው። ማለት ይሄ እንደዚህ የተባለ ነገር ከመጀመሩ እንደተጀመረ ዲጂታል ካርታ አድርጉ ከተባለ በኋላ እንደዚህ አይነት መዘዝ የሚመጣው ስለምንድን ነው? ይሄንን መልስ ነው የምፈልገው። ይሄንን ነው ማወቅ የፈለኩትኝ። እናቴ እሺ እኔ ሌላ ይሄንን እሰራዋለሁ ብዬ ያሰብኩትን ቦታ ትቼ ለእናቴ እኮ ቤት ገዝቼ አስወጣታለሁ። እሱ አይደለም ግን መምኗል የሚባለውን ነገር ስትሰማ እናቴ በህይወት ትኖራለች ወይ ትኖርልኛለች ወይ? ገዝታለሁ የሚለውን ሐሳብ እልሽ ቤት ገዝቼ አስወጣለሁ የሚለውን አቆሚ። ቤት ገዝተሽ ማታስወጭም። የራስሽ ቤት ተከራክረሽ እዛው 60 ምናምን ዓመት የኖራችሁበት ቤት በግፈኞች አይነጠቅም። ተናገሪ። ምንም ብር የምታወጪ ግፈኞች ከተማዋን በሙሉ እንደዚህ አድርገው እየበሉ ነው። ይሄ የብዙ ሰው ታሪክ ነው። ያንቺ ብቻ ታሪክ አይደለም። የብዙ የአዲስ አበባ ህዝብ ታሪክ ነው። የኖርንበት የተወለድንበት ፖለቲካ ሊሰራበት ነው የሚፈልገው አይደለም። መስፍን እኔ በደንብ አውቃለሁ። አሁን አይደለም ማቀቅ፣ ድሮ በፌስቡክ በዩቱብ ነው ማቀቅ። አሁን አይደለም። ደብዳቤ ላይ ተገልጿል። መክኗል ብቻ ነው የሚለው። እኛ የሰጠናችሁ ካርታ መክኗል ነው የሚለው። ምን ምክንያት ይገልጻል? ምክንያት ዝርዝሩ የሚለው ያለሁኝ መቼም አንድ ካርታ ሲመክን አይደለም በዚህ ምክንያት ነው የመከነው የሚለው። ወረቀቱን እኮ መስፍን እኔ በደንብ ስለማቀን ምንም አታደርግም። እኔ ልክልሃለሁ። እኔ ችግር የለብኝም። እንዳትልኪለት ለመስፍን ለመስፍን ላክሽ ማለት ይኸውልሽ ቤተሰቦችሽ እንዲገደሉ መልእክት አስተላለፍሽ ማለት ነው። ለመስፍን የምትልኪው ነገር የለም። ሚውት አድርግ ነው አንተ የገዳይ የጨፍጫፊ ተባባሪ ዝም በል
እሺ አንዴ ተደማመጡ። እኔ አሁን እኔ ችግሬ ላይ ነው እንትን እያደረገው እንዳንተ ወራዳ ሰው እኮ ሰውን እያስቸገረ አንተ ዝም ብላ ታውራ። ልጅቷ ሀሳቧን ታውራ። ከአንተ ጋር ልሰዳደ ቴዲ አስቆመኝ ልጅ አንተ እኮ ምን አይነት ናቸው? መድኃኒዓለም እኔ አንዴ ቆይ ምን አይነት እንደ ከብት እኔ እዚህ ጋር እንደረኛ መቀመጥ አለብኝ እንዴ? እኔ ባኖርም በቃ የቤቱን ህግ አድማጭ ተመልካች አታከብሩም እንዴ? ምን አይነት ሰገጤዎች ናቸው? መድኃኒዓለም ቴዲ እኔ በስርዓቱ አጸያፊ ንግግር አታውጡ። እሱ እኮ ነው የሚረብሸው። አትገዩ ገዳይ ነው እያለ ጀዝባ ናቸው። በመድኃኒዓለም ሀሳቧን ትጨርስ፣ ሀሳቧን ትጨርስ። ልጅቷ ታቋርጣት። እዚያ እንደሚት አድርግ በእናትህ ሀሳቧን ትጨርስ ልጅቷ። እንደ ከብት እረኛ እኛ ዱላ ይዘንና ትልቅ ሰዎች አይደላችሁ እንዴ እናንተ? ሀሳቧን ትጨርስ፣ በሰከነ መንገድ እናወያያት። ችግር የለም። እኔ ሚውት አደረገ ነው። አንቺ ተናገሪ እኮ ነው እያለሽ። ስንት ሰው እያደመጠ እንዳለ ታውቃለህ? ቴዲ ቤቱን አንተ ብቻ ምራ። ዝም አልን ቅድም ጀምሮ። በቃ እኔ አልኖርኩም ሳንሰዳደብ መከራከር አንችልም እንደኛ። ቴዲ ካፌ ስለባለው የሚሳደበው እሱ ገዳይ ነው ምናምን። ማናችንም ገዳይ ማስገዳይ ማለት ነው። እሺ አቁመውን። እሱ ለተለያዩ ነገሮች እኮ ልነሳ ይችላሉ። ፕሊዝ ማን ምን እንደሚል መስማት አለብን። ጨርሻ አንቺ ሀሳብሽን ፕሊዝ። እና አሁን ይሄ ነገር ከመች ጀምሮ ነው? እኔ ማለት እውቀቱ ስለሌለኝ ነው። ከመች ጀምሮ የወጣ ህግ ነው? የሰውን ይዞታ የሰውን ካርታ የማምከንስ ፖለቲካ ከመች ጀምሮ ነው የተጀመረው? ይሄንን ነው እንድታሳውቁኝ እንድታስረዱኝ የምፈልገው። እናቴ ከመስማቷ በፊት የሆነ ነገር እንኳን ለማለት እንዲጠቅመኝ ነው በቃ እዚህ ጋር የመጣሁት። እናቴ ነው እኔ እናቴ ትትረፍልኝ። እኔ ምንም ቦታውም አይደለም ምንም አይደለም። ግን እንደዚህ አይነት ህግ ከመቼ ጀምሮ እንደመጣ ለምንስ እንደዚህ አይነት ህግ እንደወጣ ይሄ ብቻ ነርቨስ እየሆንኩ ነው። ይቅርታ በጣም የሚያክሰው እንዲያስረዳኝ ነው የምፈልገው። ዋናው ፖይንቴ ይሄና ይሄ ነው። የመጀመሪያው ፖይንቴ ይሄ ነው። እሺ አሁን እናንተ ስለዚህ ጉዳይ ግንዛቤው አለን ሲባል ሰምተናል። መላምት ነው የምትሰጡት። እንዲህ ከሆነ እንዲህ ሊሆን ይችላል። መምከን የመጣው ከዚህ ጊዜ ጀምሮ ነው። ፋይናል የሆነ ዲሲሽን አይደለም የምትሰጣት። ለሷ የሚመለከተው አካል ነው ምላሽ የሚሰጣት። ነገር ግን ሊሆን የሚችልበትን መንገድ ከሰማችሁት በመነሳት ይሄንን አርገሻሉ ይብላችሁ በሰለጠነ መንገድ እሷን ትጠይቃላችሁ፣ እሷ ትመልስላችኋለች። መጀመሪያ ለእኔ 2 ደቂቃ ሰጠኝና እኔ ነኝ ተረኛ ቀድሜ የገባሁት። እኔ ሀሳቤን ልግለጽ። አንደኛ ሰፈሩንም ስለማውቀው ቴዲ ሰፈሩንም አውቀዋለሁ። ከአዲስ ታይምስ ጋር አውሪና አዲስ ከዛ ወደ መስፍን ይመጣለሁ። ከዛ ዋንጋሪ የህግ ሰው አለ። ከዛ ሞጊልዳ እንዲህ ማን ምን እንደሚል እየሰማን እስኪ እንቀጥል። አዲስ ታይምስ ሻውራት ቴዲ ይኸውልህ 12 ቀበሌ ማለት በጣም ሃይ ፕሮፋይል የሆነ ኢትዮጵያ ውስጥ ያሉ ሀብታሞች ቢሊዮነሮች የሚኖሩበት ሰፈር ነው። ካርታ መከነ የሚባል ነገር እዛ አካባቢ ላይ የለም። የምናወራው የዚች እህታችን ቤት የምናወራው በ60 ሚሊዮን ብር በትንሹ የሚያወጣ ነው። እነ ሳትኮን ምናምን የሚባሉ ትላልቅ ካምፓኒዎች አሉ። ገብርኤል ቤተክርስቲያኑ ፊት ለፊት ያ ሰፈር በጣም ሃይ ፕሮፋይል ነው። እንኳን ካርታ መከነ የምትልበት አይደለም። አዲስ አበባ ውስጥ ያለ ቅንጡ ሰፈር እኮ ነው። ጠቅላይ ሚኒስተሩ ከዚህ በፊት በቴሌቪዥን ወጥቶ ምን እንዳለ ታውቃለህ? ብስራተ ገብርኤል አካባቢ ሰፋፊ ግቢ ይዘዋል፣ ምንም አይሰራላቸው፣ እንጥቃቸዋለን ሲል ኢንተርቪው ሲያደርግ እኔ አንድ ቀን አምጥቼ አሰማለሁ። እንጥቃቸዋለን አለም ዳይሬክት ላይ ያለው ሰፊ ግቢ ይዘው ምን ያደርጋል መጥበብ አለበት ይላል። ከተማ ውስጥ ያለ በሙሉ ነባር ነዋሪ እንዲፈርስ በድህነት ድሃው ሰፈር ካሳንቺስ እንዲፈርስ፣ ጨርቆስ እንዲፈርስ፣ መርካቶ እንዲፈርስና ቀበሌ ምናምን ያላቸው ድሃ ሆነው እንዲኖሩ ይደረጋል። አሁን ሀብታሞቹ ጋር ነው የገቡት። ቴዲ እኔ እቃጠላለሁ ሳወራ አንዳንዴ እምጮኸው ወድጄ አይደለም ቴዲ። እኔ ግፍን እጠላለሁ ቴዲ። እግዚአብሔር ምስክሬ ነው የምልህ ቴዲ። እኔ ግፍን እጸየፋለሁ። ይቺ ልጅ እኔ አሁን ትግሬ ነች ምናምን እዳዘማረር ትግሬ ሆነች፣ ጉራጌ ሆነች፣ አማራ ሆነች 60 ምናምን ዓመት የኖረችበት ቤት ልጅ እህት የተዳረበት ቤት ይሄንን ቤት ነጥቀ
አሁን ካርታ መከነ ምንድነው ቴዲ? አንተ እንዲህ ሰምተህ ታውቃለህ? በኢትዮጵያ ታሪክ ዲጂታል ከሆነ የወረቀት ካርታ ወደ ዲጂታል ነው የሚሸጋገረው አይደለም? ሰነድ ነው ወደ ዲጂታል ማለት ምን ማለት ነው? የኔን ካርታ የኔን የወረቀት ካርታ እንደው ልረጋጋ፣ እንደው በጣም የልጅቷ ለቅሶ ስላሳዘነኝ ነው ቴዲ። ፖለቲካ ሊሰራብሽ ነው ይላሉ። እኔ አራለሁ። የህዝብ በደል ያሳረረኛል ቴዲ። እግዚአብሔር ምስክሬ ነው የምልህ። ስንት ዓመት ፖለቲካ አወራን፣ ስንት ዓመት አለቀስን። ከዛ ከግፈኛ የወያኔ ስርዓት ተገላገልን ስንል የቀን ጅብ መጣብን፣ የቀንም የሌሊትም ጅብ። እንደዚህ ሰዎችን ራቁታቸውን የሚያስቀር ንብረታቸውን የሚዘረፍ በአንድ ጠራራ ሰዓት መንደር አጥፍቶ ሊበላ ሊውጥ የተዘጋጀ አውሬ መጣ። ስርዓቱን ነው እያልኩ ያሉት፣ ህዝብ አይደለም። ስርዓቱ እንደዛ ነው። ይሄ ነው የኢትዮጵያ ህዝብ፣ የአዲስ አበባ ህዝብ እያጋጠመው ቴዲ። እና ያ ሰፈር በጣም ሃይ ፕሮፋይል ሰፈር ነው ቴዲ። በሚሊዮኖች 200 አሁን ባለው ገበያ 200 ሚሊዮን 300 ሚሊዮን የሚያወጣ ንብረት ያላቸው ሰዎች ናቸው እዛ አካባቢ ያሉት። ግቢያቸው ቤታቸው ዘመናዊ ነው። ኢትዮጵያ ውስጥ እንደዚህ ስትሄድ እኮ እዚህ ሀገር ምንድነው ይሄ ቤቨርሊ ሂል የሚባል አለ ታውቃለህ? ሆሊውድ እዛ እንደምትሄድ ነው የሚመስል ሰፈሮቻቸው። እግዚአብሔር ምስክሬ ነው። ያንን ሰፈር መሬት እንግዲህ አስበው። እንዴት ነው ካርታ የሚመክ ነው? በምንድን ነው ካርታ የሚመክ ነው? ወረቀት ካለ የዲጂታል ምንድነው ዳኪመንት ካለ ዲጂታል ሲቀየር ቴዲ ዲጂታል ውስጥ ቁጥር ነው የሚገባው፣ ኢንፎርሜሽን ነው የሚገባው። ሌላ ነገር አለ? አስረዳኝ። ዲጂታል የሚሆነው የወረቀት ኢንፎርሜሽን ወደ ዲጂታል ይቀየራል ነው እንጂ ካርታ ይመክናል የሚል አሰራር እኔ በብልጽግና ዘመን ነው ዓለም ሁሉ ቢሰማ እኔ በጣም የሚገርመው ነው የሚመስለኝ። እና ምንድነው ባረም ላይ ነው ይለ የዚች ልጅ የነዚህ ሰዎች ቤተሰብ ታሪክ የብዙ የአዲስ አበባ ዜጎች ፈርተው ጸጥ ብለው ያለበት ታሪክ ነው። አንድ ቀን ቴዲ ሪሌት ላድርግልህ። ካሳንችስ ትናንትና አንስቼ ይላሉ እዚህ መድረክ ላይ ካሳንችስ ለ130 ዓመት ያዝነው መሬት ልጅቷ አማራ ነች፣ እቺ ትግሬ ነች። በቃ እንግዲህ ብሔር እየተመረጠ አዲስ አበባ ውስጥ የሚኖሩ ዜጎች ሌሎች ብሔሮች የአንድ ብሔር ካልሆኑ በስተቀር ይፈናቀላሉ፣ ሀብት ካላቸው ይነጠቃል ማለት ነው። እኔ ይሄንን ነገር መቀበል የለብንም። 130 ዓመት የያዙትን ሰዎች ፎቅ እንሰራለን ሲሉ አትሰሩም ብለው ነጥቀው ለባለ ጊዜ ነው የሰጡባቸው። ካሳንችስ ልጅቷን አመጣታለሁ እዚህ አንተ ቤት አቀርባታለሁ ቴዲ። እና ይሄ የብዙ የአዲስ አበባ ህዝብ ሪያሊቲ ነው። ቴዲ ሲዘፍን ለምንድን ነው ተረኛው የተንጫጫው? ለምን ይመስላል ቴዲ? ይህን የተዳፈነ እሳት ቆስቁሶ ብዙ ሰዎች ለቅሷቸውን አደባባይ ይዘው ሊወጡ ነው። አዲስ አበባ ላይ የተሰራው ግፍ ሊሰማ ነው። አስፈራርተው በግሬደር በጥይት አስፈራርተው በግድያ አስፈራርተው ይሄንን ህዝብ እየበደሉት ያለው ንብረቱን በጠራራ ፀሐይ እየነጠቁ ያሉ ግፈኛው የብልጽግና ስርዓት የዘረኛው ስርዓት እንትኑ ምንድን ነው የሚባለው ግፉ አደባባይ እየወጣ ነው ቴዲ። እዚህ ላይ ስራ ነው የምልህ ልጄ። እኔ የምነግርህ ነገር ባረም ላይ ምን መሰለህ፣ እዛ አካባቢ መከነ የሚባል ነገር የለም። ሃይ ፕሮፋይል የሆነ መሬቱም ደግሞ ለረጅም ይዞታ ያላቸው ታዋቂ ሰዎች ያሉበት፣ ሀብታም ሰዎች ያሉበት፣ የተማሩ ሰዎች ያሉበት አካባቢ ነው ቴዲ። ዝም ብሎ ይሄ ጨርቆስ ምናምን እንኳን እንደፈለክ አድርገህ ነጥቀ የምታባረው ነው። ይሄ እንደዛ አይደለም ቴዲ። እና ይሄ በጠራራ ፀሐይ ሌብነት ነው። እኔ እንደዛ ነው የምለው። እሺ መስፍን ፈይሳ ሮቢ ምን ትላለህ? እኔ ዋእቴ እውነተኛ በደል ካለ እኔ መንግስት ሆነ ማንም ሆነ በደልን እቃወማለሁ። እኔም ከአንቺ ጎን እንደ መንግስት ደጋፊ ዜጎች እንዲበደሉ መንግስት ዜጋን እንዲበድል አልደግፍም። እኔ ጥያቄ ጠየቅኩሽ። ካርታ ሲመክን ምክንያት ይገለጻል። ካርታዎች ይመክናሉ፣ ሲመክኑም አይቻለሁ። መሬት የመንግስት ነው፣ ጣራና ግድግዳ ነው የግለሰብ። ቦታው በኢንቨስትመንት ቦታ ተጠይቆ ከሆነ ብዙ ቤቶች አንድ አካባቢ ላይ ሲሆኑ የቀበሌ ቤት፣ የክራይ ቤት፣ የግል ቤቶች አንድ አካባቢ ላይ ሲሆኑ 2000 3000 ካሬ ሜትር ለኢንቨስትመንት መሬቱ ከተወሰደ እዛ ያሉ ቤቶች ካርታቸው ይመክንና ተተኪ ካርታ ይሰጣል። የማንም ሰው ካርታ ሲመክን ዝርዝር ምክንያት ለግለሰቡ ይጠቀሳል። ካርታ መከነ ብሎ መንግስት ሲሰጣችሁ ምንድነው ሪዝኑ? የመከነበት የእናንተ አይደለም ነው ያለው።
በኢንቨስትመንት ነው የተወሰደው ነው ያለው። ሪዝን ምን ብሎ ነው እዛ ላይ የጠቀሰላቸው? ይሄን ለኔል ባትኒኪ ቴዲ ያነባዋል። ሪዝን ይጠቀሳል ለምን ካርታ እንደመከነ። ኦኬ እኔ እዚህ ጋር ልንገርክ። እሺ አስጨርሽኝና ሁለተኛ ይሄ ቦታ ለኢንቨስትመንት ተጠይቆ ቅድሚያ ሳይሰጣችሁ ቦታው ላይ የሚሰራ የኢንቨስትመንት ልማት ስሩ ተብላችሁ ወይም ቦታው ሲጠየቅ ለመጀመሪያ ለባለመሬቱ ነው ቅድሚያ የሚሰጠው። ያ ባለመሬት በተቀመጠው ዲዛይን አካባቢ በሚወስነው ዲዛይን ፕሮፖዛል አስገብቶ ቦታውን ለማውሰድ ማመልከቻ ካላቀረበ ለሌላ አካል ይሰጣል። ቦታው ለኢንቨስትመንት ተፈልጎ ነው፣ መንገድ ወጥቶበት ነው፣ መንግስት ለልማት ፈልጎት ነው። በምን ሪዝን ቦታው ካርታ መከነ ተብሎ ለእናንተ የተገለጸው? ይሄንን ብታብራሪልኝ። ኦኬ አሁን ቀላል ጥያቄ ነው። ካርታው መከነ ሲሉሽ ሪዝን ሰጥቷቸዋል? አዎ ካርታው ማምከን የሚለው ምንም አይነት የቀበሌ ቤት አይደለም፣ የክራይ ቤት አይደለም። ይሄ እንዳልኩ ውርስ ነው። የእናቴ እናት ስትሞት ከመሞቷ በፊት አወረሰቻት፣ እሷ ሞተች፣ ጸደቀላት። እና የሚለው ያለው ካርታው የተሰጣችሁ ካርታ ስህተት ነው። ታነበዋለህ። እናትሽ ስታወርስ ካርታ ነበረው? አዎ ነበረው። ዲጂታል ካርታ እኮ አሁን ነው የመጣው። አይደለም በፊት ስትወርስ እናትሽ ከመጀመሪያ አያትሽ ከአያት ሲወረሱ እናትሽ ካርታ ነው የወረሱት። ወረቀት ካርታ ወርሳለች። አይደለም ካርታ የተሰራ 510 ካሬ ሜትር ነው። ሜትሩ ካርታ ነበረው አለው። ካርታ አለው። አሁን ስቲል እኮ አለው እኮ። ግን አሁን ዲጂታል ጋር ስትደርሱ ነው መከነ የሚል ደብዳቤ ስሩ ተባለ። ስሩ ፎክስ ተባለ ቦታው ላይ። ይሄ ከመንግስት እሱም ወረቀት አለኝ፣ ዶክሜንቱ ማስረጃ በትክክል አለ። ስሩ ሲባል ጊዜ እሺ እንሰራለን ብለን ልንሰራ ነው። እኔ ፕላኔን አስተካከልኩ፣ ጨረስኩኝ። ወደ ነጥብ ቦታ ለመድረስ ነበረ፣ ለማስጀመር ነበረ ነገር ፕሮሰሴን አስጨርሼ ልጀምር ነው ሀሳቤ። እየሆነ ያለው እንዳልኩክ ሲስተር ናት ጉዳዩ የምታስጨርሰው፣ ማዘር አትችልም። ስትሄድ ይሄ ወረቀት ይሰጣታል። ስሩ በተባላችሁ ጊዜ እናንተ ፕሮፖዛል አስገብታችሁ ነበር? አስገብተናል፣ እንሰራለን ብለን። የዛ ጊዜ ምን መልስ ተሰጣችሁ? ኦኬ ስሩ ነው የተባለው። ከዛ እንዴት መከነ ተባለ ታዲያ? እኮ ልነግርህ እኮ ነው። አሁን ወረቀት ያ የወረቀት ካርታ ነው እንግዲህ ወደ ዲጂታል የሚቀየሩ አይደል? ወደ ዲጂታል ልታስቀይረው በሄደችበት ያንን ዶክሜንቶች እንዳለ የተሰጣትን የመጀመሪያ የምስክር ወረቀት የሚላለ ይሄ ቤት በከሊት ስም ቤቱ ተብሎ ነው አይደል ካርታ የሚሰጥ። ያንን ፎክስ ሰሪ እኮ ፎክስ ሪ ስትባይ ዲጂታል ቀይር ያትባይ ልነግር ነው። ፕሮፖዛል ነው ዲዛይን ነው የምታስቀርቢው። እሱን ሁሉ ነገር ጨርሻለሁ። አንድ ጊዜ ቆይ ልጨርስ። አንድ ጊዜ መስመር ላስይዘላችሁ። እሷን ቶፒክ እኮ ይሄ አልነበረም፣ ግን ስላሳዘነችኝ አንደኛ አስፈላጊ ከሆነ እኮ ክብር ከንቲባዋን እኮ እዚህ እኮ ልናመጣት እንችላለን። ይሄ ግን የሚሆነው በሰላማዊ መንገድና በሰለጠነ መንገድ ሀሳባችንን ስንሰጥ ቴዲ እኔ ክፍለ ከተማው አንደርስታንድ ኃላፊ እንዲመጣ አደርጋለሁ። ቴንኪው። እሺ አሁን ምንድን ነው እንዲህ ያለ ችግር ያለባችሁ ሰዎች ውሸትም ከሆነ እኔ ይሄው ልክ እያወራሁ አንቺን ማለት ብዙ የተበደሉ ወገኖቻችን እኮ አሉ። ህዝብ ማወቅ አለበት። ገባሽ አይደለም? አሁን የአንቺ ጉዳይ እኔ አንድ ነገር ደስ ይለኛል። የአንቺ ጉዳይ ተጀምሮ የሆነ ቦታ ላይ ተደበስብሶ መቆም የለበትም። ተሰዳድበን የተጨቃጭቀን ምናምን ደርሶ አድማጭ ተመልካች ማወቅ አለበት። ገባሽ?
ስለዚህ እሱን ለማዋረድ ነው የገባሁት። አንተ ዋና የምትለውን ጥያቄ ጠይቃትና እሷ ታስረዳ። ከዛ ለሌሎቻችሁም እንደዚህ በዙር እድል ሰጣችኋለሁ። መስፍን ለጠየቀች ጥያቄ አንቺ መልሽ። ኢንተራፕት አድርጓት ሌሎቻችሁ። ካርታው እንዳልኩክ ነው እኮ ይሄ ምህንድስና ቤቱ ለመሸጥ እኮ በ110 ምናምን ተገምቶ ነበረ። ከዚህ ከአመት ከምናምን በፊት በ110 ተገምቷል። ግን ከሚሸጥ ራሴ ብሰራበት ብዬ ስላሰብኩኝ ነው። አልሐምዱሊላህ እኔ ሙሉ አካል አለኝ፣ እየሰራው ነው። ስደት ላይም በሆን እየሰራው ነው። ነገር ግን ይሄ የሆነው ልክ ፕሮሰስህን ከጨረስክ በኋላ ይሄ ምንድነው ስሙ ዲዛይን ካስነሳ በኋላ ምናምን ካርታ ዲጂታል ማስደረግ አለባችሁ ስለተባለ እንዳልኩክ ነው። ዲጂታል ልታስደርገው ስትል የማምከን ወረቀት እጇ ላይ የገባው ይሄ ወረቀት ደግሞ ከተጻፈ 2 ወር ሆኖታል። ለምን እዛ ኦፊስ ውስጥ ተቀመጠ? ስቲል ሂዳ እስክትጠይቅ ድረስ ለምን እንደዚህ ሆነ? ይሄንን ነገር እንዲያስረዱኝ ነው የምፈልገው። ለምን እንደዚህ ሆነ? 2 ወር ሙሉ ተጽፎ የተቀመጠ ወረቀት ምክንያቱም ምንድነው የሚለው እዛ ላይ የተጻፈው ወረቀት ላይ ምንድነው የሚለው? በስህተት ነው የሚለው። ስህተት ነው የተሰጣችሁ ካርታ ስህተት ነው። እንዴት ነው ከ67 ዓመተ ምህረት ጀምሮ የገበረችበት እንዴት ነው ስህተት የሚሆነው? ውርስ እንደሆነ እየታወቀ እንዴት ነው ስህተትስ የሚሆነው? እኔ አሁን ግራ የተጋባሁት ምን ጋር ነው? አሁን ይሄ እሷ የምትለው 67 ዓመት ነው የገበሩበት። አዎ ቴዲ ቅድም ምን አለች መሰለ? ቦታው ለግንባታ እንድትገነቡ ተባለና ብላለች። ፎቅ አዎ ብያለሁ። ፎቅ ገንቢ ከተባልሽ ደግሞ ፕሮፖዛል ለቦታው ዲዛይኑ በሚያመልከው መድረክ ካፒታልሽን ታሳያለሽ፣ የፎቅ ዲዛይን ታቀርባለሽ እንጂ ዲጂታል ካርታ በነበረው ላይ አታወጪም። በፎቁ ላይ ነው ካርታ የሚሰጥሽ። እሺ እንትን ትበልና ወደ ሌሎች ይላል። እሺ መልሽ። እንዴት ፎቅ ገንቢ ከተባልሽ ፕሮፖዛል ታቀርቢያለሽ፣ ካፒታል ታሳያለሽ። ከዛ ካፒታሉ ተገምግሞ ይጸድቃል እንጂ ዲጂታል ካርታ አይሰጥም። ለፎቅ ወደሚል መስፍኔ ካርታ ደግሞ ለመጠየቅ ሄድሽ። አንድ ጊዜ እንደዚህ አይነት በደል የደረሰባችሁ ሌሎች እዛ አካባቢ ላይ ያላችሁ ወይም ሌላ አካባቢ ላይ ያላችሁ ኢትዮጵያውያን ካላችሁ እናንተም ሰብሰብ ብላችሁ ተመሳሳይ ድምፅ ማሰማት አለባችሁ። ምናልባት በየቤቱ ብዙ ጉድ ሊኖር ይችላል። እንዲህ ያለ ካርታዎቻችሁ የመከኑባችሁ ግብር ስትከፍሉ ኖራችሁ ድንገት መክኗል የተባላችሁ ካላችሁ እናንተም ሰብሰብ ብላችሁ እኔ ወደዚህ ከመጣችሁ ለህዝብ አቀርባችኋለሁ። ችግር የለውም። የሚሰጣችኋል። እሺ ዋቀጤ ኦኬ። ወረቀቱን ከላኩል አንተ ልታነበው ትችላለህ እኮ እያልኩ ነው። አንድ ስልክ ነው እንዴት ብዬ እንደምልክልህ አላውቅም። ወጥቼ ልላክ ወይስ እንዴት? ሪዝኑ አዎ የተባልንበት ወረቀት እኔ ከነ ማስረጃ ስለሆነ ይሄ መትገቢበት ነው ያለሽ? አዎ ይሄ ነው። ካርታ መከነ የሚለው እጅሽ ላለ አለ ተልኮልኛል በዋትስአፕ ልካልኛል። ቴዲ እሺ ወረጅና ምክንያቱም ሪዝን ስለሚቀመጥ በደወልሽበት ስልክ በስቱዲዮ ስልክ በዋትስአፕ ላኪልኝ። ዋትስአፕ ላይ ልክልኝ። እሺ እንዴ መሰላችሁ የሚመለከተውም አካል እያደመጡ ሊሆን ስለሚችል ይሄ ነገር ምንድን ነው? እውነት ነው? ውሸት ነው? ስም ማጥፋት ነው? ፖለቲካ ነው የሚለውን ህዝብ ይፈርዳል። እኛ ኃላፊነት በሰለጠነ መንገድ የተበዳዮችን ችግር ማድረስ ነው። ምክንያቱም ካርታ ሲመክር ሪዝን ይገለጻል። ለዚህ ምክንያት አንድ ጊዜ እሷ እስክትመጣ ድረስ እሺ ወንድሜ ሪያድ ጤና ይስጥልኝ። አብሮ ይስጥልኝ ወንድሜ፣ እንዴት ነህ? ሰላም ነው አለው። በተደጋጋሚ ኮመንት ትጽፍ ነበረ። ተቸግሬያለሁ በጣም የሆነ ሰው ወይ አልረዳኝም ወይ ሰው እንዲረዳኝ አልተወኝም። እረዳለሁ ብሎ ሰውም እንዳይረዳኝ አደርጉን። በጣም ችግር ውስጥ ስላለው ግራ ሲገባኝ ነው በቃ ህዝቡ እንዲያውቅልኝ የፈለግኩት ዛሬ። ምን ማለት አልረዳኝም ማለት? በሰዎች ፊት እረዳለሁ ብሎ ቃል ገባልኝ። እሺ እንደዚሁ ገስት ላይ ማለት ነው። እሺ ቃል ገብቶልኝ በውስጥ አካውንቱን አስቀምጥልኝ እኔ አስገባላለሁ ትጀምራለህ ስራውን ብሎኝ ተስፋ ሰጥቶኝ
ተለያየን። ፎሎም አላደረገኝም፣ አካውንቱም ምንም አላለም፣ ዝም አለ። በወንድሜ ጨርሰው ማለት እንደምትል ገምተናል። እሺ ፍራው ልትቻ ነው ሁሉም ገምተው ወንድሜ ኢዮዳብ ጋር ሄድኩኝና የምትቀርበው ከሆነ ይሄ ሰው እንደዚህ ቃል ገብቶልኝ ነበረ። አሁን ልጆችን የሚያበላ ነገር አጥቻለሁ፣ የቤት ኪራይ የሚከፍለው ነገር አጥቻለሁ፣ በጣም እየተጨነኩ ነው፣ እባክህ ጠይቅልኝ። ይሄ ሰው ሌላ ቤትም እጄ እንዳልረዳ እርዳታ እንዳልጠይቅ ሌባ እያስባለኝ ነው። ስለዚህ የሚረዳኝ ከሆነ ቶሎ ይድረስልኝ፣ እኔ በጣም ተቸግሬያለሁ ብዬ ኢዮዳብን አስላኩበት። ከዛ አይ እኔ እሱ እኮ አይረዳም ምናምን አለና ለራሱ እዛው የተወሰነ ነገር አደረገልኝ። አሁን አንተ እርዳኝ ስትለው ምን ሆነህ ነው አንተ? ማለት እኔ ከዚህ በፊት ስራ ነበረኝ፣ የራሴ ስራ ነበረኝ። 2 ዓመት ሆኖኛል። አሁን ሆቴል ነበረኝ። ባለቤቴ በመሀል ታመመች። እሷን እያሳከምኳት ልጆቼን እያሳደግኩኝ ስራውን ፈታው። እሷን ለማሳከም የቤት ውስጥ እቃውላ እየሸጥኩኝ ነበረ። አልহামዱሊላህ እሷ ስትድንልኝ ደግሞ ወደ ስራ የምመለስበት ነገር አጣው። 2 ቤት ክራይ ውስጥ ነው የሚሰራበት። ቦታም ተከራይቼ ነበር። ስራ ቦታም ለቅቄያለሁ በአሁን ሰዓት። እሺ በዚህ ምክንያት ነበር ረዳኝ ያልኩት። እርዳኝ አልከው ረዳ ፖለቲካ ነበረ። እኔ አልገባኝም ነበረ። ተመልሼ የዛን ቀን ያወራውበት ቪዲዮ ሲያዳምጥ የተሰራብኝ የሆነ የፖለቲካ ነገር አለው። ስንት ሰው ነበር? 2600 ምናምን ሰው ነበር። ከ2000 ሰው በላይ ባለበት ቦታ ሁሉ ይገኛል እሱ። እሺ እና እንደዚህ አድርጎኝ በጣም አሁን ግራ ሲገባኝ ነው። በቃ ህዝብ እንዲያውቅልኝ በቃ ይሄን ነገር ብዙ ሰዎችም እንደኔ እየተጎዱ ያሉት ሰዎችም ይኖራሉና በተስፋ ደግሞ አንተ ንብረት የነበረ ሰው አንተ ንብረት ነበረ እርዳኝ አልከው ወይም ደግሞ ረዳሃለሁ አለው። ረዳሃለሁ አለ። ረዳሃለሁ አለ። ልጆችን ሁላ ቪዲዮ ከፍቼ ቪዲዮ ተሰርቶብኝ ምንም በማላውቀው ባላገኘሁት ነገር ስራዬንም አልጀመርኩም። እና መንቀሳቀሻ ስጠኝ ነው የምትለው? አዎ አለበለዚያ ራሴን አጠፍቼ በዚህ ሰውዬ ታሪክ እንዲሆን ነው የምፈልገው። እኔ ሰው ሁሉ የተረዳው ስለሚመስለው ባልተረዳውበት ሁኔታ የተረዳው ስለ ወይ መግለጫ ይስጣል። ወይ ራሴን አጠፋለሁ ስትል ከቲክቶክ ላይ ነው ወይስ እገላለሁ ነው የምትለው? በቃ ልጆች ሲጨነቁ በቃ አንዳንድ ነገር ከቤት ውስጥ ሲያጣ በቃ መረበሽ እየተባባሰብኝ መጥቷል። አሁን በጣም ጭንቀት እየተባባሰብኝ መጥቷል። ሰው ደግሞ የማያደርገውን ነገር አደርጋለሁ ብሎ በህዝብ ፊት ቃል ገብቶ ህዝብ ደግሞ እዛ እንደተረዳው ነው የማውቀው፣ እዛ እንዳገኘው ነው የማውቀው። ማንም አይረዳኝም። እሺ አግኝቶ ያጣ ሰው ደግሞ ከመሬት ተነስቶ ሙያ ያለኝ መንቀሳቀሻ አጥቼ እንደዚህ ተቀጥረህ ሰርተህ መብላት አትችልበት ሁኔታ ላይ ነው ያለው። ኢትዮጵያ ውስጥ ተቀጥረህ እኮ ለራስም አይሆንም፣ እንኳን ለልጆችና ለቤት ኪራይ ለአንዳንድ ነገር አይሆንም። እሺ አሁን አንድ ሰው ለምሳሌ እረዳሃለሁ ብሎ በልዩ ልዩ ምክንያቶች የግል ጉዳይ ምናምን ገጥሞት መርዳት ባይችል እረዳሃለሁ ብለሃልና እርዳኝ ብለህ ማስገደድ አይከብድም? አይከብድም። ወጥቶ ቃል የገባበት ህዝብ ላይ እንዳልረዳኝ መናገር አለበት። እኔም ማስተጓገል የለበትም። ህዝቡ እንዲረዳኝ እንዳልረዳኝ ደግሞ መናገር አለበት። እኔ ግዴታ አላረኩበትም። ኦኬ ህዝቡ የሚያውቀው እሱ እንደረዳህ ነው የሚያውቀው። አዎ ስለዚህ ወጥቶ ማስተባበያ ካልሰጠ ራሴን አጠፋለሁ ነው የምትለው? እውነት በጣም አስከፊ ሁኔታ ላይ ነው ያለው ቴዲ። ልጆች ላላቸው ሰዎች ይገባቸዋል ሁኔታው ያለውበትን ሁኔታ ማለት ነው። ማንም የለኝም እኔና ባለቤቴ እና ልጆቼ እንጂ ማንም የለኝም። እሷ ስትወልድ
ሁሉም ነገር ሲያደርግላትም የነበርኩ መሟም ሁሉም ነገር ሲያደርግ ደከምኩ። በቃ በጣም አቅቶኛል። ገብቶኛል። ግን ለኔ አሁን ከባድ ነው። አንድን ሰው በራሱ መርዳት የሚችልበት ነገር ላይ ላይሆን ይችላል። የሆነ ሰዓት ላይ ቃል ገብተው ካላደረጉ እርዳኝ እረዳሃለሁ ብለሃልና እርዳኝ አትልም። ፍርዱ ለእግዚአብሔር ነው የምሰጠው። ወይ ለህዝብ ትመጣና እንደዚህ አይ የዛን ጊዜ እረዳሃለሁ ብሎ ነበር አልረዳኝም፣ ስለዚህ ሌሎች ኢትዮጵያውያን እናንተ በቃ እርዱኝ ነው እንጂ የሚባለው እረዳለሁ ብለሃል እርዳ ተብሎ ሰው ማስገደድ ይከብዳል። አሁንም እያስገደድኩ አይደለሁም ወንድሜ፣ ራሴን አጠፋለሁ እያልኩ ሁኔታው ነው። በቃ ሁኔታው ነው። ይቅርታ ለማውራቴ በጣም ይቅርታ። ሁኔታው ነው ያለውበት ሁኔታ በጣም አስጨንቆኝ ነው። የምተኛበት አልጋ ሁላ ሽጬ ነበረ እያሳቀምኩ። በነገራችን በፍትሐ ብሔር ያስጠይቃል። አንዴ አሁን እዚህ ሰዎች አሉ ትክክለኛ አይ ዶንት ኖ እኔ አሁን ፕሮግራሜ ይሄ አይደለም። ኮምፕሊትሊ ያቺ ልጅ እንዴት እንደገባች አላውቅም። ልዘጋ ስል ነው የደወለችው። ድጋሚ አንተ መታል። እግዚአብሔር የዚህን ሰው ያሳያችሁ። አይ ዶንት ኖ ኦኬ፣ ችግርን ተናገር። አጥን ምጥን ባለ መንገድ አንተ አሁን የሚያስፈልግህ ምንድን ነው? ችግርን ንገረን እስኪ። ፓስተር እየወዳ ፍሪጅ ገዝቶልኛል። አሁን ቤት ተከራይቼ ስራውን የሚጀምርበት ነገር ነው ያጣሁት። ወንበር የተወሰነ ወንበር መጨመር ይፈልጋል። ምን ልትሰራ? ምግብ ቤት ነው። አዎ እሺ፣ ቀና ኢትዮጵያውያን ይኖራሉ። አካውንትን ተናገር። እኔ በጊፍት አይደለም። ሰዎች ከተረዱ በአግባቡ ቀና አይ ዶንት ኖ እነማን እንደሚያደምጡ አላውቅም። ሰው የሚያደምጥ ባዮ ላይ ያለ አካውንቴ እንደዚህ በቃል የምትናገረው ነገር የለም። 1045 29 18 33 ቪዲዮ ማብራት ትችላለህ? አዎ እችላለሁ። እንዴ አገኝቼ ነው እንዴ? እስኪ አብራ በትልቁ እናድርግ። አይ ዶንት ኖ እግዚአብሔር ያሳያችሁ ሰዎች እንረዳዋለን። ያሳዝናል የምትሉ ካላችሁ አግዙት። እሺ ወንድሜ እዚህ ጋር ያላችሁ እናንተን 200 ምናምን ሰዎች ላሰናብታችሁ ወይስ ይህን ታሪክ ትሰማላችሁ? ቶሎ ቶሎ ጻፉልኝ። ይህን ታሪክ ትሰማላችሁ? ኦኬ እየሰሙ ነው። የዛን ቀን እንግዲህ ባለቤቴ ኦሮምኛ ማውራት ስለማትችል ኦሮምኛ ለምን አታወሪ ኦሮምኛ አውሪ አላት። ኦሮምኛ አትችልም አልኩት። ስለዚህ በህዝብ ፊት ቃል ገባልህ? በህዝብ ፊት ነው ቃል ይገባልኝ። እሺ አንድ ሰው አንድ ቦታ ክፍት አድርጎ ይሄ ሰው የሚናገረው ንግግር አንጀቴን በልቶታል። ከእግዚአብሔር አገኛለሁ እኔ በአካውንቱ በቀጥታ አስገባለሁ የምትሉ ሰዎች አላችሁ? ፓስተር እያወዳ ፍሪጅ ገዝቶልኛል። ፍሪጁን ላሳያችሁ። እሺ አንተ ከዚህ ገንዘብ የነበረ ሰው ነህ? አዎ ነበረኝ። እኔ ራሴ አረብ ሀገር 12 ዓመት ቆይቼ የመጣው ሰው ነኝ። የራስህ ቢዝነስ ነበረ? አዎ የራሴ ቢዝነስ ነበረ። እሷ ስለታመመችብኝ ነው። እሺ አንድ ሰው እዚህ ጋር አማን የሚል ሰው እያየሁኝ ነው። እስቲ ቆይ ይሄ ልጅ ማገዝ እንፈልጋለን የምትሉ ሰዎች አሁን ጉዳዩን እንትን ለማለት ምናምን ሳይሆን እሱን አሁን እንዳልኩ እዚህ ጋር ፌር ለመሆን በቃ እረዳለሁ። ቪዲዮ ደግሞ ሶሲ የምትባል ፖስት አድርጋለች። የዛን ቀን እሱ ቃል ሲገባ የነበረው እረዳለሁ አለ። ከዛ በኋላ አንድ ሰው ሊረዳ ይችላል፣ ዝም ብሎ ላፉ ሊናገር ይችላል። አንተ ካረዳኝ ራሴን አጠፋለሁ የሚለውን ነገር እሱን ተው። እሱ ካረዳኝ ማለት እኮ አይደለም። እሱ
ስላስተጓጎለኝ ነው። ሌሎች ሰዎች እንዳይደርሱልኝ ስላደረገኝ ለሌላ ሰው ማስተማሪያ እንዲሆን ነው። መጫወት የለበትም በቃ በሰው ላይ እረዳለሁ እያለ። እሺ ቴዲ ይቅርታ 2 ደቂቃ ትሰጠኛለህ? እሺ ልልት መልካም የምትባል ህፃን አንደር 18 ህፃን እናት ከወለጋ ቤዛ የምትባል ልጅ ጋር ተወስዳ ትዛለክ ያ ታሪክ አትመልሳታል። የዛሬ 2 ዓመት ሲለቀቅ ቲክቶክ ላይ እሷን ልጅ አሜሪካን ሀገር ወስድሻለሁ፣ በተርም $5000 ከፍልልሻለሁ፣ ህይወትሽን ቀይራለሁ ብሎ ነው ከወለጋ ያወጣት። መልካሜ እነ ቤዛ ቤት 8 ወር የቤት ሰራተኛ ነበረች። ሌኒዝ የምትባለዋ ልጅ ቤት 1.2 ሚሊዮን ፎሎወር ያላት ቤት ሀፍ ሰራተኛ ሀፍ ደግሞ እየተማረች እያለ ስትራብ አቢዩስ ስትደረግ ልጇም ደግሞ ወለጋ ላይ እሷን ልጅሽን እረዳለሁ ያላት ቃል የገባውን ሳያከብር ህፃን ልጅም ስትራብ ነበረ። አሁን መልካሜን መልሶ ጥሏታል እና እርዳታ ለሷም እየሰበሰብኩኝ ነው። እና መልካሜን ቻይልድ ትራፊክድ እንድትደረግ ያደረጉት ተሼ የሚባለው የአቲስ ነማ ፋውንዴሽን ፋውንደሩ ነው። ተሼ ባለፈው መቄዶንያ ሲዘረፍ ለሱ ምስክር ሆኖ የሱ ጠበቃ ሆኖ ሲከራከርለት ነበረ። ተሼ አሁን መልካሜን ሲያስፈራራት ቆይቶ መልካሜ እንኳን ስለዚህ ጉዳይ መናገር ቲክቶክ ቪዲዮ መዝሙር መፖሰት አይፈቀድላትም። የቤዛም ህይወት አደጋ ላይ ነው። ቤዛ ቀይዋ ልጅ ጉራጌዋ ልጅ ሰዎች ያስፈራሯታል። የመንቀሳቀስ መብቷ አይምሮዋም ታግዷል። እገታ ታውቃለህ? አይምሮክ መታገት የማሰብ የመናገር መብቷ ተከልክላ እየደወሉ የሚያስፈራሩኝ ሰዎች አሉ። ለህይወት ይሰጋለው ከሞትኩኝ ድምፁኑኝ የሚል ቪዲዮዎች ሪከርዶች አሉኝ። እና ይሄ ነገር እዚህ ቲክቶክ ላይ በድሃ መነገድ ስፔሻሊ በመልካሜ በጣም ተነግዷል። ፎሎ ተሰብስቦባታል። ጥሩ ስም ተገንብቶበታል። ከዚህ ግለሰብ ጋር አብራ ኮንተንት ስታረጋት የነበረችው ሌኒዝ የምትባለዋ ልጅ ራሱ አብራ ተባባሪ ነበረች ከእናቷ ጋር። ከዚህም በተጨማሪ ግለሰቡ ፌክ ኮርት ፔፐሮችን ለእኔ ወደ ቤቴ ይልክብኛል፣ ሰዎችን ያስደውልብኛል። ፌክ ፎን ኮሎች ለ1 ዓመት በላይ ሲደወልብኝ ነበረ። አሁን ደግሞ ከኮርት ነው እያለ ቴክስቶች፣ የማስፈራሪያ ቴክስቶች ይላክብኛል። ሰዎችን የፕሮሰስ ሰርቨሮች የሉም ሎሲዩት ሰርቭ የሚያደርጉ ፌክ ፔፐር ወርኮችን እየሰጠ ስራ ቦታ ሂዱና ስጦት ብሎ እኔን ሀራስ ያደርገኛል። ይህንን ለፖሊስ ሪፖርት አድርጌያለሁ። ግን በድሃ መነገዱ መቆም አለበት። ድሃን እያስገቡ እረዳሃለሁ ብሎ ጥሩ ሰው የኔ ምስኪን የኔ ደዋ የኔ ደግ እየተባለ ድሃን አነሳውት ብሎ መጣል። አሁን ግን መልካሜን እሷንም ሲያስፈራራት ሪከርዶች አሉኝ። ህፃን እናትን ሲያስፈራራ ሪከርድ አለ። እና ይሄ ግለሰብ መቼ እንደሚያቆም እኔ ግራን የገባኝ። በመልካሜ የተደረገው ሂማን ትራፊክድ ተደርጋለች። ኮንተንት አድርገዋታል፣ ተነግዶባታል። ከዛም በኋላ ደግሞ ወጥቶ ጥሏት ተሳዳቢዎችን ቀጥሮ አሁን እያስደባት ነው። ይህን ለመናገር ነው የመጣሁት። መልካሜን መርዳት የምትፈልጉ ፒን ያረኩትን የአካውንት ላይ ቪዲዮ አለ፣ እዛ ላይ መርዳት ትችላላችሁ። አመሰግናለሁ። ሉልቲ ያው ሰው ባለፈው ከኛ ጋር በነበረው እንትን ጥሩ ግንዛቤ እንዳገኘ ቃል በቃል ተናግሯል እኮ እሱ። ቫይራል ለመውጣት ቀላል ነው፣ ይህን ታክቲክ እጠቀማለሁ ብሏል። ግን ይህን ቢያንስ ለሚሰሙ ሰዎች ትርጉም የሚሰጥ ነገር እንዲሆን ይታወቃል የልጁ ባህሪ። ያላወቁትም አሁን እያወቁት መጥተዋል። አሁን በአንተ ጉዳይ ላይ ግን እረዳሃለሁ ብሎ ባለመርዳቱ አስገድደ እርዳ አትለው። እሱ ለምንም ሲስተም ይጠቀመው። 2000 ባለበት ሰው ቦታ ይግባ። ያን አይቶ እንዳልከው ሰዎች ተሰብስበው ልትረዳ ባለበት ሰዓት ላይ እኔ ኃላፊነቱን ወስዳለሁ እረዳለሁ ብሎ ከዛ በኋላ ሳይረዱ ሲጠሩ ያናደር። አዎ ያ ነው እንጂ ለራሱ ግዴታ መርዳት አለበት አይደለም ወይ? ወጥቶ ደግሞ ለህዝቡ እንዳልረዳ ማሳወቅ፣ ህዝቡ እንዲረዳኝ ማሳወቅ። ህዝቡ አሁን ሄደ ስጠይቀው እዛ ፍራውን ሰጥቶ ከለ እንዴ ፍራውን እዛ ቃል ሲገባ አላየንም እንዴ ይላል። እሺ አይረዳም። ስለዚህ አሁን ላደርግ የምችለው ምንድን ነው? እንደ ባለ አእምሮ ነገሮችን ስቴፕ በስቴፕ እንደመረቀነ ሰው ከቦታ መዝለል የለብንም። የዚች ልጅ ጉዳይ እነኚህ ህፃናት እንደምታየው የሰው ቤት ሰርቼ ማሳደግ አልችልም። እንኳን የወር ደሞዝ
እሺ ይኸውልህ እንደዚህ ነው የማደርገው። በቃ አጭር ችግር የለውም። አንዳንድ ቁጥር የምትልኩ አላችሁ። ቆይ ወደ ዋን እንመጣለን። የዋን ጉዳይ አልረሳሁትም። በዚህ ጉዳይ ላይ ከ5 ደቂቃ በላይ ማጥፋት አልፈለግም። የዋን ጉዳይ አልረሳሁትም። ላስገባ እዚህ ጋር ሌላ ሰው በቃ ሰው ሌሎቻችሁ የምታደርጉት ይህንን ልጅ እረዳለሁ ብሎ የተናገረበት ሰዓት ላይ እንዳለውም አልረዳኝም እያለ ነው። ይህ ሰው እንዳልተረዳ ታሳቢ አድርጉ። ይሄ ልጅ ሲናገር ታሪኩን አልሰማሁም እኔ። የተናገረው ነው ያለበት ሁኔታ የምታውቁ በአካውንቱ ባዮ ላይ አለ የባንክ አካውንቱ። እግዚአብሔር ልባችሁ ላይ ያሳየውን ነገር አግዙት። 2 ሰዎች ገብተዋል። እስኪ ሚሉትን ልስማና ወደ ጉዳያችን እንመጣለን። አማንቴን ጤና ይስጥልኝ። አማን ይሰማል? ይሰማል። ቴዳ ሰላም ነው አለው። እግዚአብሔር ይመስገን። እሺ ሁሉ አማን ነው? ሁሉ ሰላም ነው። ኦኬ ወንድማችን፣ አሁን በደንብ የሚያስፈልግህ ምንድን ነው? ማለት በአስቸኳይ የሚያስፈልግህ ምንድን ነው? ከፍሪጅ በተጨማሪ የሚያስፈልገኝ ወንበርና ቤት የምከራይበት ስራ ቦታ የምከራይበት። ኦኬ ወንበሩ ስንት ይወስዳል ማክሲመም? ወንበር መቀመጫ አሁን 5,000 ነው አንድ ፍሬ። ስንት ነው የሚያስፈልገው? ስንት ሀባ? ኧረ የተወሰነ በቃ አንድ 5-10 ፍሬ ከገዛው በቂ ነው። እየሰራው ገዛለሁ። ሌላውን የወንበሩ ነው ይችላልላለሁ። ችግር የለም። ማሻአላህ። ኦኬ ቴዲ፣ ይህን ታሪክ ደግሞ በላይፍ አምጥቼ የእናንተን ቤተሰቦች አመሰግናለሁ። ቃል ነው። እንደዚህ አይነት ጉዳይ አምጥቼ አላውቅም። ሳመጣም ሰዎች አሉ በቁም ነገር የሚያደምጡ አደርጋለሁ። እኔ ከዚህ ቀደም ነግሬያቸዋለሁ። ስለ እናት የሚባል በጎ አድራጎት ድርጅት እንደዚሁ ጋሽ ሰለሞን ይፈልጋል ስትሉ በጣም ላመሰግናችሁ እወዳለሁ። እኔ ቤት ያላችሁ ሰዎች አንድ ሰውዬ ለእነዚህ ሰዎች 250 ሺህ ነው 200 ሺህ ብር አስገባለሁ አለ። በቃሉ አስገባላቸው። ሁሉም ደውለው በሰዓቱ በአካውንት እናስገባለን ያለው ያስገባሉ። ሰው ቢያንስ ህዝባችን ትክክለኛ ችግር ላይ ያለህን ህዝብ በተቻለ መጠን ቢያንስ በወር አንዴ በሳምንት አንዴ ማድረግ ደስ ይለኛል። ኖት በጊፍት በአካውንታቸው። ስለዚህ ይሄ ልጅ ሰርቼ እበላለሁ ነው የሚለው። ከዚህ ቀደም ታሪኩን አናውቅም። አንድ ሰውዬ እረዳለሁ ብሎታል፣ አልረዳውም፣ ተስተጓጉሏል ከእናቱ ጋር ከሚስቱ ጋር። ጤና ይስጥልኝ ኦዳ ወንድማችን። ሰላም እንዴት ናችሁ ሁላችሁም? አለን እግዚአብሔር ይመስገን። ቴዲሻ፣ እኔ ይሄ ልጅ ከዚህ በፊት ኡርጂ የምትባል ልጅ አለች እና እሷ ቤት መካኒክ ነኝ ብሎ የመፍቻ መግዣ ብሎ ረድተን ነበር። አሁን ይሄ እናንተ ያላችሁ እኔ አልሰማሁም፣ እሱን አላውቀውም። ግን ኡርጂ የምትባለው ቤት የሶሬቲ ጓደኛ የሶሬትን ሜይ ቢ ልታውቀው ትችላለህ። እዛ ቤት ረድተን ነበር። ሰው ቦታውን እየቀያየረ እንደዚህ ማይሆን ነገር የሰው ስም ወይ ደግሞ ኤግዛክትሊ የሚሄድበትን ፕላን ሳይኖረው ሁሉም ቤት ላይ እየዞረ እንደዚህ ማድረግ ጥሩ አይደለም። ወይ አቋም ሲኖር ሰው አቋም ላይ መረዳት አለበት። የሰው ልጅ አቋም ኖሮት አቋሙ ላይ ለማበረታታት መረዳት አሪፍ ነው። ካልሆነ ደግሞ ይሄ ሚዲያ ሰፊ ነው። ብዙ ቦታ እየሄድክ ወደዚህ እያልክ ይሄ እንደዚህ ሰው ይበላሻል። ሌሎቹን መረዳት መንገድ ይዘጋል። እንደዚህ አይነት ነገር ሰው ለራሱ መዘጋጀት አለበት፣ ራሱን ለመቀየር መጀመሪያ። ስንት ብር ረዳችሁኝ? ብሩን አይደለም መካኒክ ነኝ ብለህ አሁን ምግብ ቤት ልከፍት ነው ያልከው። መካኒክ ነኝ ብለህ መፍቻ ይዘህ እርዱኝ ብለሃል አላልኩም። እኔ ተመሳስሎብህ ከሆነ አስታውስ እንጂ እኔ አላልኩም። ለአንተ በውስጥ ያለው አሁን ራሱ ማለት ነው። ግን ሪሲት ያን ቀን ረድተን ለኡርጂ ልኬላታለሁ። እኔ በምን በመካኒክ ነኝ ብላ መታ አልነበረም? አንተ ፎሎ እንኳን አላረከኝም እኮ ወንድሜ። ለምን ፎሎ አደርጋለሁ? በምንድን ነው የላክልኝ? እሺ ጽፌልሃለሁ ነው ያልኩህ። ሪሲት ግን ለኡርጂ ነው የላኩላት። እሺ አንተ እንደዛ ብለህ መታል ወይ? እኔ አይደለሁም። ተው እባክህ፣ ልጆችን ላሳድግበት። እኔ አይደለሁም። ልጆችን ማሳደግና አለማሳደግ አይደለም ወንድሜ። ቆይ አንዴ እዚሁ ገላ ነው ይባላል። ማድበስበስ አይቻልም። ኡርጂ ካለች ጥሩ አስተማሪ ነገር ነው።
ኦርጂ ቶሎ ከ5 ደቂቃ በላይ አይፈጅብንም በእኔ ተማመኑ። ከዛ ፍርድ እንሰጣለን። የምንሰጠውን ፍርድ በጣም አሪፍ ነው። አጣራ። አሁን ኦርጂ ከመሰከረ ታምናለህ? አምናለሁ። እሺ ኦርጂ አለች፣ ለኦርጂ ሼር አድርጉላት። ከዛ ፍርድ እንሰጣለን። ችግር የለውም። ማዳግም ፍርድ እንሰጣለን። ለምን ወዳም የሚዋሽ ሰው አይደለም። ቀድሞም የነበረው ወንድማችንም ከልቡ አዝኖ ነው ወንበር ገዛለሁ ያለው። በየቦታው እየሄድክ አንድ ጊዜ መካኒክ እሱም አይደለሁም እኔ አይደለሁም። እሺ ይሄ ልጅ ሲናገር የሰማው ችግር የለውም። ችግር የለውም። ሰው ተመሳስሎበትም ሊሆን ይችላል። አሁን ልትረዳ እንቅፋት ለመሆን እሱ ይሄ ልጅ የምታውቋላችሁ ስራውን ልቆት ይሆናል አይታወቅም። ችግር የለውም። አንዴ ወንድም ይሄ ልጅ የምታውቋላችሁ? አረ ብዙ ሲያግዙኝ የነበሩት አሉ። መሽሩፍ ባጣው ጊዜ በቤክራይ ባጣው ጊዜ ብዙ የሚያግዙኝ የነበሩ። እሺ አንድ ሁለት ግን በዚህ ለስራ አልተረዳውም። ስራ ለመክፈት አልተረዳውትም። በቃ አንዳንዴ በቃ ሲከፋኝ ለቤት ክራይ ለቤት መሽሩፍ ምናምን አስቤዛ ሲጠፋ እጠይቃቸዋለሁ አሉ እነሱ። ምን እናደርጋለን መሰለህ? አጭር ነገር አሁን የዛሬ ፕሮግራማችን ያንተ አይደለም። እሺ አሁን ያንተን ጉዳይ ሰምተናል። እሺ በይደር እናሳድረዋለን። እሺ አንተም ገመድ እንዳገዛ ገዝቼዋለሁ። ሐሳቤን አንተን ካገኘው በኋላ ግን የሆነ ነገር እንደመጣልኝ ነው ደስ ያለኝ። በቃ መጨረሻ ላይ ፍርድ ይሰጣል ነው ቁም ነገር። አንድ ሰው እንደዚህ የቀለደ ሲናገር እንደቀልድ አትውሰዱት። ይሄ ራሴን አጠፋለሁ የሚለውን ሴጣናዊ ሀሳብ ተው። አንተ ሰርተ መለወጥ የምትችል ወጣት ነህ። ገባ? እንኳን አይደለም ሚስትና ልጆችን ቀርቶ ለብዙ መትረፍ የምችል ሰው ነህ። ይሄ እግዚአብሔር አንተን ሊፈትንህ ሊሆን ይችላል። ስለዚህ እልህ ይዞ ይሄን የሰሙ ሰዎች አካውንት ስላለ እዛ ፕሮፋይል ላይ ካጨበረበርክም ፍርድ ላንተ ነው። ልጆች አሉ፣ ሚስት አለች። ሰርተ ምግብ ቤት ከሆነ የምትከፍተው ለምስክርነት መምጣት አለብህ። ካታለልክም ደግሞ የእጅን ታገኛለህ። ስለዚህ ወላሂ ይመጣለሁ። ያው ከዚህ ልጅ ይነጥለኝ ይመጣለሁ እኔ በቃ እሺ ጠላትን እሺ። ስለዚህ በሚቀጥለው በይደር እናቆየዋለን። አሁን ላሰናብት፣ ችግር የለውም። እሱን መርዳት የምትፈልጉ ኮንታክት ማድረግ የምትፈልጉ ሰዎች ፎሎ አድርጉትና ባዮ ላይ የባንክ አካውንቱ አለ። እግዚአብሔር ያሳያችሁን እርዱት። ይሄን ነው ልንል ምንችለው። እሺ እሺ ወንድሜ አመሰግናለሁ። እሺ እግዚአብሔር ይጠብቀው ወንድሜ። እሺ ለሰው የሚቆም ሰው እንዳንተ አይነት ሰው ያብዛልን፣ ለሐቅ የሚቆም ሰው። እሺ ወንድሜ ከልብ እናመሰግናለን። እሺ ኦኬ ቴዲ፣ እኔ ልል የምፈልገው ነገር ሰው አይረዳ ሰው መረዳት ላይ ችግር የለብኝም። ሰው መረዳት ሁሉም ሰው በሚችለው ሰው ይረዳል። እሱ ሳይሆን ባለፈው አሁን ቆጣሪ ስል ቁጭ ብሎ ነበረ መብራት ሊይዝ ነው ብሎ ያን ቀን ማለት ነው። እና የሰው ቢያንስ ሰው ልጅ ሲረዳም ከተረዳ በኋላ ማይሆን ነገር አሁን ፍራኦል ያው እንደ ማንኛውም ሰው ብዙ ሰው ይረዳል፣ ግን የሰው ስም መበላሸት የሚያደርስ ነገር እሱ አላደረገም። ግን ያን ቀን እንደዛ ብሎ ተረድተዋል። መረዳቱ ላይ ችግር የለብኝም እኔ ይረዳ። የሰው ስም አታንሳ። በቃ ትክክል ያለ እኮ እሱ እንዳትረዳ እኮ አይደለም እሱ ያለ ስም ማንሳት አለ። ይሄ ሰው ጎድቶኛል፣ ስለ ልቦናዬ በጣም ነው የጎዳው። ወይ ሰው አንድ ሰው እኮ ችግር የለውም። እሱ ስጠብቅ እኮ 3 ቀን ያልተኛውበት ጊዜ አለ። ስራዬን ልጀምር ነው ብዬ ጓጉቼ እሱ በምጠብቅበት ሰዓት ተፈተፋትልም እንዳንተ የሆነች ነገር ታገኛለህ እኮ። ቸግሮኛል እርዱ ብቻ በልጂ አንድ ሰው እኔ እኮ ልጁን እኮ ነው ያውቀዋል እኮ ህዝብ ያውቃል ከእሱ ጋር ያለኝን ነገር ገባህ አይደል? ልጁ ምን አይነት ልጅ እንደሆነ እኮ ልነግርህ እችላለሁ። ያታላል፣ ያጨረብራል፣ እንደዚህ አይነት አመል አለበት። ግን በዚህኛው ኬዝ ተረድቷል የሚለው ነገር ኦኬ፣ ያን አሳውቀሃል፣ እረዳሃለሁ ብሏል። በቃሉ መሰረት ሰላም ነው። እያዳመጥኩ ነበረ። እንዴት ነው ቴዲ? አለው እግዚአብሔር ይመስገን ደህና አልሐምዱሊላህ። እና ደግሞ እሱ አስገባኝ እኔን ራሱ እኔ በእናትህ አልኩትኝ ስራ ክፈትልኝ። እኔን ሲያይን ልጆቼን አሳየው። እሺ
አካውንትሽን ንገሪኝ። ህፃኗ ታሳይሽ ይዘገብናል። አካውንትሽን ንገሪኝ አለኝ። እሺ ከዛ እሺ ብሎ እኔ በቃ እሱ ጋር ስገባ የሆነ ጀነት የገባው ነው የመሰለኝ። ተንተባተብኩኝ በእውነት። ከዛ እሺ ብሎ ሞከረና እምቢ አለኝ። ሌላ የሆነ ነገር ክፈት አለው። ምን ነበር ክፈት ያለ? ክፈት ብሎት አስከፈተው። እሺ ነገ እልክልሃለሁ አይዟችሁ ምናምን ተስፋ ሰጠን። ወላሂ አግኝቶ የሰጠ ሰው እንደው ተስፋ ማግኘት እንትን ነው ይከብዳል። ከዛ እንደዚህ ሲለኝ ልጆቼን ሁሉ ቪዲዮ ተቀርጿል። እኔ አሁን ዋና አይምሮ ላይ እንትን የከበደኝ ቪዲዮ ልጆቼ ተቀርጾ መለቀቁ። ልጆቼ እኮ ነገ እኮ በእነሱ ሊያልፍልኝ ይችላል። እኔ ዛሬ እንደወደኩ እኮ አልቀርም። ከዛ አሁን ደግሞ እንደዚህ ነው በቃ እኔ ተለውጬ ለእናንተ ለማሳየት እፈልጋለሁ። ወላሂ ዛሬ ነው የባንክ አካውንታችሁ አስቸገረኝ ምናምን የተባለበት የሆነ ቪዲዮ አይቻለሁ። እሱ ነው? አዎ። የተለያየ የባንክ አካውንት ሞክራችሁ? ሞከረ፣ ወዲያው ሞከረ። ውሸት ነው፣ ሙድ ነው የተያዘው። በቴሌ ብር ሌላ ሰው 10 ብር ላክበት ተብሎ ተላከ፣ ገባ፣ ሰርቷል አለ። በዛ ባንክ አይሰራም አውቆ ሙድ ይዞ ነው እንጂ ባንክ ይሰራል። እሱ ቪዲዮ አይቼዋለሁ። ብዙ ሁለት ባንክ ምናምን ሞክራችኋል አይደል? የሆነ የተቆረጠ ቪዲዮ አይቻለሁ። እናንተ ሊረዳ ሞክሮ ባንኩ እንዳለ ምናምን አለ። ይሰራል። ባንኩ ደግሞ ሌላ ሰው ብር እንዲያስገባ ተደርጎ በቃ ይሄን ገብቶኛል። እሱ ቪዲዮ ያየሁት መስሎኛል። ባንክ አይሰራም እምቢ አለኝ ምናምን ብሎ ሲሞክር የነበረበት ማለት ነው። ቴዲ አህመድ የሚለውን አስገባ እስኪ አንዳንድ ይስላል። ቴዲ እኔ እነዚህ ሰዎች አንዴ የባሰ እንዳይድ አንድ ጊዜ እንግደለው። አህመድ የሚለውን ልጅ አስገባ እስኪ። አህመድ ከዚህ ጉዳይ ጋር ምንድን ነው? አይ አንዳንድ እየጻፈ ነበረ ያለው መስረጃ ካለው ሜቢ ከቅድም ጀምሮ የመጀመሪያውን ሀሳብ ዲስትራክት ለማድረግ ነው እንደ ነገር የመጣው። አንድ ጊዜ ህፃኗን ማለት ትችላለሽ እንዳይዘጋበሽ እንዳታሳይ። አሁን ወደ ዋ ጉዳይ ቶሎ መጣ። እኔ የልጄን ደም ልጅ ወልጄ ገድዬ በጠጣ ይሻላል ምናምን ይላል። እንደዚህ አይነት ድራማ ማን ስራ አለው? እርዳል አለው ማለት ወይም ሰዎች እርዳል አሉት። እሱ ያልከው ትክክል ነው፣ ግን እኔ መርዳት ከሆነ እኔም በአካውንቱ አስገባለታለሁ ለወንድሜ። ግን እያልኩ ያለው ምን መሰለህ፣ እዚህ ጋር በጆሮ የሰማሁት አንድ እውነት መናገር ስለምፈልግ ነው የገባሁት። ገብቶሃል? አንተ ያልከውን ገብቶኛል። ተዋረደ ብሏል። ይሄን ያለው 50 ጊዜ ነው እኮ የምልህ። እኔ እሱ የገባለታ በጆሮ የሰማሁት። አሁን ስለሱ ለመከራከር አይደለም፣ የእሱን ጉዳይ ከዘግቻለሁ። እኔ ይሄን ሰው መርዳት የምትፈልጉ ሰዎች እርዱት። እሺ ይህን ሰው የመርዳት የምትፈልጉት ካላችሁ እርዱት። አንድ ሰው ረዳሃለሁ ብሎ ካልረዳህ አንተም ደግሞ ተስፋ አትቁረጥ። አጭበርባሪ ነው፣ አታላይ ነው። በቃ እሱ ብቻ በአሜሪካ ምድር ላይ ለራሱ መረዳት የሚያስፈልገው ሰው ነው። ግን ለእሱ ፌርነስ በዚህ በአንተ ጉዳይ አንተ በነገርከኝ ኬዝ ረዳሃለሁ ብሎ ካልረዳህ ለምታምነው አንዴ ወንድሜ ለአላህ ስጥ ወይ ለእግዚአብሔር ስጥ። ከዛ ስራ። ሌሎች ደግሞ መልከ ቀና ሰዎችን ወይም ደግሞ ቀና ሰዎችን እግዚአብሔር እንዲያነሳሳል ጸልይ። በሱ ላይ ተስፋ አታርግ። እሱ እንደምታውቀው ነው። 5000 3000 ሰዎች ካሉ ታጥቦ ተኳኩሎ ይመጣል። ድራማ ይሰራል። ድጋሚ ያ ነገር ይህንንም ራሱ ብሎታል እኮ ታዋቂ ለመሆን አጀንዳ እንደዚህ ቫይራል ለመውጣት ቫይራል ያሉ ነገሮች ላይ ተሰጥቶ ገብተህ እረዳለሁ አደርጋለሁ ማለት ነው።